ከነበረ ሌትስ ስታርት ኦቨር እና ድጋሚ ሙሉ ለሙሉ ሴሽኑ ምን ይመስላል የሚለውን እንመልከት። ኢትስ ጎይንግ ቱ ቢ 1 hour ሴሽን ለማስታወስ ያህል መለስ ብሎ አይዲያ ዊል ቢ ሴሽኑ የሚሄድበት አይዲያ ወይም ኮንቴንቱ ሺፒንግ ኤምቪፒስ ፋስተር ነው። ኤኒዋን ዊዝ ፕሮጀክት አይዲያ ቴክ ሊሆን ይችላል ኤኒ ሴክተር ላይ ሰማን ዊዝ አን አይዲያ እንዴት ኤምቪፒ ወይም ደግሞ አንድ ወርኬብል እና ኢምፕሊመንተብል የሆነ ፕላንን እንዴት ሺፕ ማድረግ ይችላል ኢን ሾርት ፔሪድ ኦፍ ታይም የሚለውን ነገር በደንብ የምንመለከት ይሆናል። ሶ አይ ዋዝ ሴይንግ 3 ሴክሽኖች ይኖሩናል። በደንብ ክላሪፋይ አድርገን ነገሮችን ብሪፍ አድርገን ለመመልከት እንዲመች the first section is going to be idea stage. How can you came up with a brief idea and a workable idea and how you can solidify that idea to implement it የሚለውን at the same time how you can find resources and also how you can have a workable plan or executable plan. አይዲያው ላይ ተነስታችሁ እንዴት መሬት ላይ መውረድ የሚችል ማድረግ እንደሚቻል ከሀሳብ ወደ ኤክስኪዩተብል የሆነ ፕላን እንዴት መሄድ እንደምንችል እዚህኛው ስቴጅ ላይ እንመለከታለን። then the next one is going to be ወይም ሰከንድ ሴክሽናችን የሚሆነው ዴቨሎፕመንት ኤንድ ፕሮዳክሽን ነው። then the second section development and production ላይ how you can implement vibe coding with AI to build your MVPs faster. The whole game in this startup journey and project ወይም አንድ አይዲያ ይዛችሁ ስትነሱ most probably በጣም ኤፊሽንት ያንን አይዲያ ኤፊሽንት እና በደንብ ሰክሰስፉል የመሆን ቻንሱን ከፍ ከሚያደርጉት ነገሮች ውስጥ አንደኛው ፕሮጀክቱን አቬሌብል ለማድረግ ወይም ላውንች ለማድረግ የምትፈጁት ጊዜ ነው። so how you can ship the MVP faster most of the time ብዙ ጊዜውን የምታጠፉት ከአይዲያው እና ከላውንቹ የበለጠ ፕሮዳክሽን እና ዴቨሎፕመንት ላይ ስለሆነ እነዚህ ሴክሽኖች ላይ ወይም ይሄ ፓርት ላይ how you can make the process more faster የሚለውን ወይም ደግሞ ምን አይነት ቱሎችን እና ምን አይነት ስትራቴጂዎችን ተጠቅማችሁ ይህንን ኤምቪፒ ወይም ያሰባችሁትን አይዲያ ወደ ፕሮዳክሽን ሬዲነስ እንዴት መውሰድ ይቻላል። at the same time እዚህ ላይ የምትጠቀሟቸውን ቱሎች ልክ እንደ vibe coding, what is vibe coding, how you can use AI as your pair programmer, and at the same time the developer velocity principles. As I mentioned earlier, this session is mostly is going to focus for tech projects, so how you can implement the developer velocity principles to speed up your process, and how you can start from localhost, how you can change your projects from localhost to production የሚለውንም more best practices የሆኑትንና most of the time እኔም እየተጠቀምኳቸው ያሉትን currently localhost ላይ ያሉት ፕሮጀክቶቻችሁን ላይቭ ወደምትወስዱባቸው ቴክኒኮች በደንብ እዚህ ላይ ገብተን እንመለከታለን። then the third section is going to be getting your MVP live. አይዲያ ያዛችሁ ፈርስት ሴክሽን ላይ ዴን ያንን አይዲያ ሶሊዲፋይ ካደረጋችሁ በኋላ ሰከንድ ስቴጅ ላይ ዴቨሎፕ እና ቢልድ አደረግን። ዴን ቢልድ ካደረግን በኋላ how we can go live and at the same time እንዴት ነው ትራክሽን ማግኘት የምንችለው how we can get the real users, not just a website. so in this section ላይ ቢዝነስ ኢሴንሻሎች የሆኑትን what are the business essentials you have to do to get your MVP live, especially if you live in Ethiopia. There are many obstacles that you face when you came up with an idea, build it, and when you go to the live, when getting live stage, there are so many obstacles. so እነሱንም ምን አይነት ችግሮች ያጋጥሟቸዋል እንዴት እሱን በፍጥነት ማለፍ ይቻላል የሚለውንም ነገር ላይሰንስ የሆነና ፔመንት ያለውን ቢዝነስ ከሆነ how we can pass the licensing and compliance process. at the same time ደግሞ mainly essential የሆኑትን ልክ እንደ ሶሻል ሚዲያ ፕሬዘንስ እና የመሳሰሉትን እንዴት ማለፍ እንደምንችል ሃይላይት እናደርጋለን ማለት ነው። ሶ ምናልባት እዚህ ላይ ሴሽኑ መሄድ ያለበት ወይ ምናምን ብላችሁ የምታስቡት ወይም ደግሞ ሞስት ፕሮባብሊ መጠቀም ያለብን ሜቶዶች ብላችሁ የምታስቧቸው ካሉ while I'm speaking ኮሜንት ላይ ወይም ቻት ሴክሽኑ ላይ መጻፍ ትችላላችሁ ሞር ኢንተራክቲቭ ለማድረግ ያህል ማለት ነው። ሶ idea stage is the most efficient part of your idea or your project, sorry.
አንድ ሀሳብ ላይ ወይም ደግሞ አንድ ፕሮጀክት ቢዝነስ ሀሳብ ላይ ስንነሳ ከሀሳብ ነው የሚነሳው አይደል መጀመሪያ። ሶ ሃው ዩ ካን ሶሊዲፋይ ዳት አይዲያ እና አይዲያው ራሱ እንዴት ቢዝነስ መሆን ይችላል የሚለውን ፕሮሰሱን እንመልከት። ሶ when you came up with an idea, the first thing is አይደንቲፋይ ማድረግ ያለባችሁ ሀሳቡን አይደለም። ወይም ደግሞ ለምሳሌ የደሊቨሪ ሰርቪስ ቢዝነስ ከሆነ ያሰባችሁት ሀሳቡ ላይ ስትነሱ ሞስት ፕሮባብሊ ብዙዎቻችን የምንነሳው ከየት ነው? እንደዚህ የሚያደርግ ፕላትፎርም ዋይ ካን አይ ቢልድ ዲስ የሆነ ሞባይል አፕ ሰርቼ ን ሊስት አውት ያደርጋል። ሶ ያንን ሊስት ካደረገ በኋላ ሰዎች ኦርደር ያደርጋሉ። ሶ ምን ለማለት ፈልገኝ ነው? ብዙዎቻችን የምንጀምረው ከሶሉሽኑ ነው። that's why most of the startups fail እና when you came up with an idea ያ አይዲያ ምን አይነት ችግር ይፈታል? what's the core problem that idea solves? ደግሞ በተጨማሪም ያ አይዲያ ራሱ ምንድን ነው? ምን ላይ ነው የሚሰራው? ወይም ደግሞ ምን አይነት ሴክተር ላይ ነው መግባት ያለበት የሚለውንም ነገር በደንብ ዲፋይን እና ብሪፍ ማድረግ ያስፈልጋል። ናት ፎር አዘርስ ለሌሎች ሳይሆን ለራሳችሁ በደንብ ብሪፍ ማድረግ ያስፈልጋል። ምክንያቱም I have built over 5 startups now እና ከዚህ በፊት previously ወደ 5 እና 6 startups ሞክሬያለሁ በግል። ሶ as a developer እንዲሁም ደግሞ እንደ ፋውንደር አብዛኞቻችን የሚያጋጥመን ነገር one of the things that we face is የሆነ ፕሮጀክት ላይ በጣም ፓሽኔት እንሆናለን። ን ያን ፕሮጀክት ሪል ለሰዎች የሚጠቅም ነው ወይስ አይደለም የሚለው ነገር ትንሽ ኮንፍሊክት ይኖራል እና ስፔሻሊ if you're a tech founder ቴክኖሎጂ ማተር አያደርግም። በደንብ ክሊር ማድረግ ያለባችሁ ነገር ፌስቡክን ክሎን ልታረጉ ትችላላችሁ፣ ኢንስታግራምን ክሎን ልታረጉ ትችላላችሁ። ግን ኮር ፕሮብለም ከሌለ ወይም ደግሞ ያ ፕሮዲውስ ያደረጋችሁት ፕላትፎርም ወይም ደግሞ ፕሮጀክት ዩዜብል ካልሆነ እና ሰዎች የሚጠቀሙበት ወይም ኤፊሽንትሊ የሚጠቀሙት ነገር ካልሆነ there's no point of coming up with an idea. so what's the core problem የሚለውን ነገር አይደንቲፋይ ማድረግ በደንብ ኢሴንሻል ነው አንድ ስታርታፕ ጆርኒ ላይ። ስፔሻሊ ኢትዮጵያ ላይ ስንኖር ምንድነው እንዳለ ችግር ነው አይደለ? everywhere you go there's a problem. so how you can came up with an idea depends on what problems exist. ምን አይነት ችግሮች አሉ የሚሉትንም በደንብ ብሪፍሊ ማየት ያስፈልጋል ማለት ነው እዚህ ላይ። so after you define the core problem, what you should have to do, especially on the idea stage, is list the minimum features. I'm saying this because የሆነ ሀሳብ መጣላችሁ። ያንን ሀሳብ ኢምፕሊመንት ለማድረግ ብዙ ፊቸሮች ካሉት ለምሳሌ ቅድም እንዳልኩት ዴሊቨሪ ሰርቪስ ወይም ደግሞ ምግብ ያሉበት ወይም ፒዛ የሚያደርስ ሞባይል አፕ ሰራችሁን በል ለምሳሌ፣ ወይም ሀሳብ አላችሁ እንደዚህ አይነት ቢዝነስ የመጀመር if you start building every feature, notification service, at the same time call center, ሁሉንም ነገሮች በአንዴ ለመጨረስ ከሞከራችሁ ምንድነው የሚፈጅባችሁ ታይም ሞር ኤክስቴንድድ እየሆነ ነው አይደል የሚሆነው። especially if you're the only programmer. I think most of you ይህን ስትሪምም እየተመለከታችሁ ያላችሁት ሴሽኑ ላይ I think you are a solo founder. So especially solo founder ስትሆኑ you have to focus on the minimum viable product. ሚኒመም ለምሳሌ ፕሮብሌሙን አይደንቲፋይ ያደረግን አይደለ? ያንን ፕሮብሌም በትንሹ 2 ቀን 3 ቀን በሚፈጅ ዌብሳይት ወይም ደግሞ ለመስራት 3 እና 4 ቀን በሚፈጅ ዌብሳይት how you can solve it የሚለውንም ነገር በደንብ አይደንቲፋይ ልታደርጉ ይገባል ማለት ነው። ምክንያቱም ፊቸሮችና ፈንክሽናሊቲዎች በበዙ ቁጥር it's going to be vast. ፕሮጀክቱ ላይ የምታጠፉት ጊዜ፣ ፕሮዳክሽን ላይ ስትሄዱ የምትፈጁት ጊዜ it's going to be more extended እየሆነ ነው የሚሄደው። ፕሮብሌሙ ላይ ተነሳን፣ ያንን ፕሮብሌም በቀላሉ ቶሎ ላይ በሚወጣ ፕሮዳክት እንዴት ሶልቭ ማድረግ እንችላለን የሚለውን በደንብ አይደንቲፋይ ማድረግና በስርዓት ቁጭ ብላችሁ ወረቀት ይዛችሁ ሊስት አውት ማድረግ ያስፈልጋል። የቅድሙን ምሳሌ ራሱ እንመለከትና ዴሊቨሪ ሰርቪስ ፕላትፎርም እየሰራችሁ ነው፣ ሶሉሽናችሁ እሱ ነው። ለምሳሌ የሆነ ችግር አግኝታችኋል። ለምሳሌ ዴሊቨሪ ታይም ሊሆን ይችላል። አንድ ሰው ከኤግዚስቲንግ ፕላትፎርሞች ላይ አንድ ምግብ አዞ እስከሚደርስለት 20 እና 30 ደቂቃ ሊፈጅበት ይችላል። የእናንተ ሶሉሽኑ 5 ደቂቃ እና በ1 እስከ 5 ደቂቃ ውስጥ ባለችው ጊዜ ብቻ የሚያደርስ ቢሆን ለምሳሌ ሶሉሽናችሁ ማለት ነው። ያንን ችግር ብቻ በቀላሉ ሊፈታ የሚችል ፕላትፎርም ዴቨሎፕ አድርጋችሁ ላውንች ማድረግ ያስፈልጋል ማለት ነው። ኢንስቴድ ኦፍ ራይቲንግ ኤቭሪ ፊቸር ምናልባት ሞባይል አፕሊኬሽናችሁን ፋንሲ ከማድረግ ይልቅ
ዩአይ ላይ ከመጨነቅ ይልቅ ተጨማሪ ደግሞ ፈንክሽናሊቲውም ላይ በደንብ ጊዜ ከማጥፋት ይልቅ ሚኒመም ቫያብል የሆነ ነገር እና ወርኬብል የሆነ ኢምፕሊመንት ማድረግ የምትችሉትን ሚኒመም ፊቸሮች ያሉት ፕላትፎርም ቢውልድ አድርገው ላውንች ማድረግ ሰከንድ ኦፕሽን ማለት ነው እዚህ አይዲያ ስቴጅ ላይ። ሌላኛው እና ሰርድ ሞስት ክሩሻል ከምንላቸው ውስጥ ቢውልድ ፕላን። ዩ ኒድ አ ቢውልድ ፕላን ኢን ዘ አይዲያ ስቴጅ ቢፎር ራይቲንግ ኤኒ ሲንግል ላይን ኦፍ ኮድ you have to write yourself a build plan. When I say build plan የምትሰሩትን ነገር ያንን ነገር ለመስራት የሚፈጅባችሁን ጊዜ ታይም ቴብል ማስቀመጥ ይኖርባችኋል። when I say time table it's to guide you through the project. when you ፕሮሰሱ ላይ ስታልፉ ከዚህ እስከዚህ ቀን I'm going to build this፣ ከዚህ እስከዚህ ቀን I'm going to build the backend፣ ከዚህ እስከዚህ ቀን ደግሞ በደንብ ማርኬቲንግ ሳይዱን እና የተወሰኑ ነገሮችን ፕላን አደርጋለሁ የሚለውን ነገር በደንብ ፕላን ማድረግ ያስፈልጋችኋል። ስፔሻሊ ኢፍ ዩር ሶሎ ፋውንደር። ምናልባት በቲም የምትሰሩ ከሆነና አይዲያችሁን ቢውል እያደረጋችሁ ያላችሁት 3 ሆናችሁ 5 ሆናችሁ ከሆነ አት ደ ሴም ታይም ፕላን ያስፈልጋል። እዚህም ላይ ግን ምን ይሆናል ሞር የተከፋፈለ ይሆናል አይደለ ስራችሁ። አንድ ሰው ፍሮንትኤንድ ዴቨሎፕመንት ላይ ሊሆን ይችላል፣ ሰከንድ ፐርሰን ባክኤንድ ላይ ሊሆን ይችላል፣ ሌላኛው ደግሞ ቢዝነስ ሪሌሽንስ ላይ ሊሆን ይችላል። ሶ ስቲል እንደዚህ አይነት ስትራክቸርም ካለው ቲማችሁ you can use the build plan ማለት ነው። so when I say build plan ምን አይነት build plan ያስፈልጋችኋል ወይም ታይማችሁን MVP when you build an MVP what kind of build plan can you implement የሚለውን ነገር ስንመለከት ሁለት ሴክሽኖች ይኖሯችኋል። የመጀመሪያው ዴቨሎፕመንት ፕላን እና ሁለተኛው ደግሞ ፕሮዳክሽን ፕላን ነው። when I say ዴቨሎፕመንት ፕላን ኦልሬዲ ሊስት ፊቸር ሚኒመም ፊቸሮችን ሊስት አውት አድርገናል አይደለ። ለምሳሌ ሳይን አፕ ፔጅ አለ። ዴን ሳይን አፕ ፔጁ ከሳይን አፕ ፔጁ ቀጥሎ ላንዲንግ ፔጅ ይኖራል። ዴን ላንዲንግ ፔጁ ላይ ሰርቪሶች ሊስት ይደረጋሉ የሚለውን ነገር ኤቭሪ ዲቴይል ሚኒመም ቫያብል ፕሮዳክታችሁ ላይ ያሉትን ሊስት አውት አድርጋችኋል። ሶ the first ፌዝ የሚሆነው ቢልድ ፕላናችሁን ስትወጡ you're going to list out the development process። ለምሳሌ the first 2 days is going to be development, front-end development ሊሆን ይችላል። ኦልሬዲ ፊቸር ሊስት አውት ስላደረጋችሁ 2 ቀን is enough ፍሮንት-ኤንዱን ጀነሬት ለማድረግ። ሞር ዴቨሎፕመንት ኢን ፕሮዳክሽን ፌዝ ሰከንድ ፌዝ ላይ ስንሄድ እሱንም ነገር ብሪፍሊ እናየዋለን። ነገር ግን ቢልድ ፕላናችሁ ላይ ዴቨሎፕመንት ስቴጃችሁን ፕላን ታደርጋላችሁ። ፈርስት ዴይ ይሄን አደርጋለሁ። ለምሳሌ በሳምንት ከሆነ ለመጨረስ ያሰባችሁት በሳምንት ውስጥ the first 2 days Monday and Tuesday I'm going to do this፣ the second day Wednesday and Thursday I'm going to do this የሚለውን ነገር በደንብ ክላሲፋይ አድርጋችሁ በዛ ባውንድ ሆናችሁ መስራት ያስፈልጋል ማለት ነው። then the second option የሚሆነው እዚሁ ቢልድ ፕላናችሁ ላይ ምንድነው ፕሮዳክሽን ፕላን ያስፈልጋችኋል። when I say production plan you have to restrict yourself with dates። I mean ለምሳሌ ፕሮዳክሽን ላይ ለመውጣት 2 ቀን ለራሳችሁ ሊሚት ልታደርጉ ትችላላችሁ። ይሄ ሞር ዴቨሎፕመንታችሁ ላይ ፍሪደም፣ ይሄ ስፔሻሊ ታይም ቴብላችሁ ላይ ዳት ማች ፍሪደም ባይኖረው ኢትስ ቤተር። ምክንያቱም ልክ እንደ ዴድላይን አይታችሁት መስራት ብትችሉ ኢትስ ቤተር፣ በተቀመጠለት ጊዜ ገደብ ማለቅ እንዲችል ማለት ነው። ሶ ፕሮዳክሽን ፕላናችሁ ላይ ለምሳሌ the first 2 days is going to be የሰራችሁትን ሎካል ውስጥ ላይ የሰራችሁትን ፕሮጀክት ወደ ሰርቨር ላይ ኦንላይን ማድረግ እና ሪል ቴስት ለማድረግ ሊሆን ይችላል። ለምሳሌ ዴን አፍተር ደ 3 days ደግሞ 10-15 ሰዎችን ኢንቫይት አድርጋችሁ ፕላትፎርሙን ቴስት እንዲያደርጉት መጋበዝ ሊሆን ይችላል። ለምሳሌ if you already subscribe to the channel there's a video interestingly the previous project of mine እሱን ስትረስ ቴስት ስናደርግ ሶሻል ሚዲያ ላይ አናውንስ ተደርጎ ኦንላይን ሰዎች ገብተው በቪዲዮ ቻት እያወሩ ቴስት የተደረገበት ፌዝ ነበር ቢፎር ደ ላውንች ማለት ነው። ሶ እንደዚህ የምታደርጓቸውን ነገሮች ሙሉ ለሙሉ ፕላን ማድረግ ያስፈልጋል። ፕሮዳክሽን እና ዴቨሎፕመንት ፕላን ብላችሁ ከፋፍላችሁ ኢትስ ኖት ሪስትሪክትሊ እንደዚህ መሆን የለበትም፣ ግን ራሳችሁን ሞር ባውንድ ለማድረግ እንደዚህ አይነት ፕላኖች ቀድማችሁ ቢልድ ፕላን ቢልድ የምታደርጉበት አት ደ ሴም ታይም ፕሮዲውስ የምታደርጉበት ፕላን ያስፈልጋል ማለት ነው። ሶ እነዚህን ሁሉ ካደረጋችሁ በኋላ ወደ ዴቨሎፕመንት ኤንድ ፕሮዳክሽን ፌዝ ላይ መሄድ በጣም ቀላል ነው የሚሆነው። ምክንያቱም ዩ ኖ ዋት ቱ ዱ። ለምሳሌ ባክኤንድ ካለው ፕላትፎርማችሁ ወይም አፕሊኬሽናችሁ ባክኤንድ ካለው ዩ ኖ ዋት ካይንድ ኦፍ ኢንድ ፖይንትስ ዩ ኒድ ኦልሬዲ ሊስት አውት አድርጋችሁታል አይደለ? ለምሳሌ ሎጊን አለ፣ ሪኩዌስቱ አለ ሊስት የሚያደርገው ሰርቪሶችን፣ ዴን
ኤቭሪቲንግ ፊገርድ አውት ነው፣ ወረቀት ላይ ጽፋችሁታል። ሶ ያንን ነገር ወደ ፕሮዳክሽን ሬዲ ማድረግ እና ዴቨሎፕመንት ላይ ራውቶቹን መስራት ኢትስ ጎይንግ ቱ ቢ ሞር ኢዚ እና ኢትስ ጎይንግ ቱ ቴክ ሊትል ታይም ማለት ነው። ስለዚህ ኢንስቴድ ኦፍ ኦልሬዲ አይዲያውንም በዛው እያበለጸጋችሁት አት ሴም ታይም ዴቨሎፕ እያደረጋችሁ አዲስ ነገር በመጣ ቁጥር የሰራችሁትን ፊክስ እያደረጋችሁ ጊዜ ከመፍጀት ይልቅ አንዴ ወርከብል የሆነና በደንብ ዲፋይንድ የሆነ ፕላን ይዛችሁ የምትሰሩበትን ሄድ አድርጋችሁ ዴን ያንን ኢምፕሊመንት ማድረግ ኢትስ ጎይንግ ቱ ቢ ሞር ኢዚ ማለት ነው። ሶ እዚህ ላይ ሃይላይት ለማድረግ ያህል the steps are going to be you will define the core problem first, and then you're going to list out the minimum features that your MVP is going to have. ፕላትፎርማችሁ ወይም ሰርቪሳችሁ የሚኖረውን ሚኒመም የሆኑ ፊቸሮች ሊስት አውት ማድረግ። then you can choose your tech stack if your idea or if your project is a tech project, you can choose your tech stack. You have to choose the tech stack based on your speed, especially instead of more cool ይሆናል ብላችሁ የምታስቡትን ነገር ኢምፕሊመንት ከማድረግ ይልቅ ቴክ ስታክ ስትመርጡ ወርከብል እና ስፒድ ሊኖረው የሚችለውን አይነት ስታኮች ፒክ ማድረግ የተሻለ ነው የሚሆነው። ምክንያቱም ለምሳሌ ኢንስቴድ ኦፍ ቢልዲንግ ኤቭሪቲንግ ፍሮም ስክራች በራሳችሁ ዲዛይን አድርጋችሁ አኒሜሽን ያለው በጣም ውስብስብ የሆነ ፍሮንቲንግ ከመስራት ይልቅ ኦልሬዲ ኤግዚስት የሚያደርጉ ቴምፕሌቶችን ፒክ ማድረግ፣ እንደዚህ አይነት ነገሮች ሞር አይዲያ ስቴጅ ላይ የምታሳልፉትንም አት ሴም ታይም ዴቨሎፕመንት ላይ የምታሳልፉትንም ጊዜ ሊሚት ለማድረግ በደንብ ስለሚያግዝ ቴክ ስታክን ፒክ ስታደርጉ ቤዝድ ኦን ስፒድ መሆን አለበት። ፐርፌክሽን ከመሆን ይልቅ ስፒድ ላይ ዲፔንድ ማድረግ ይኖርበታል። አት ሴም ታይም አርኪቴክቸሩን ዲዛይን ማድረግ። አርኪቴክቸሩን ስንል ለምሳሌ ባክኢንድ ካለው ሰርቨርለስ ነው ሰርቨር ያለው ነው የሚለውንም ነገር አት ሴም ታይም በደንብ ዲፋይን ማድረግ ያስፈልጋል። ፍሮንት ኤንዱም ላይ ዩአይ ለምሳሌ ግራፊክስ የምትሞክሩ ከሆነ እና ዩአይ ዩኤክስ የምትሞክሩ ከሆነ you can use Figma. ለምሳሌ እኔ I design every kind of apps I made የምሰራቸውን ፕላትፎርሞች መጀመሪያ ላይ በደንብ እኔም ብሉፕሪንት እንዲኖረኝ ዳሽቦርዱን፣ ላንዲንግ ፔጅ፣ ኤቭሪ ፔጅ ፐርሳይስ ላይሆን ይችላል፣ ግን ለእኔ አይዲያውና ወዴት ሄድ እንዲያረኩኝ እንደሆነ ጋይድ እንዲያደርገኝ I designed the UI UX of my platform. So you can do that. ፊግማ መጠቀም ትችላላችሁ። ኢፍ ካንቫ ኢዝ ቤተር ፎር ዩ ካንቫ፣ ፎቶሾፕ፣ ኢቨን ዲዛይኒንግም ላይ ጎበዝ ካሉናችሁ ዩ ካን ዩዝ ዮር ናፕኪን ወይም ደግሞ ወረቀት ተጠቅማችሁ ጀስት ሲምፕል የሆነ ስኬች ፕላትፎርማችሁ እዚህ ጋር በተን ይኖረዋል፣ ዴን እዚህ ጋር ኖቲፊኬሽን ቤል አለ የሚለውን ነገር በደንብ እናንተንም ሞቲቬት እንዲያደርጋችሁ አት ሴም ታይም ደግሞ ጋይድን ማድረግ እንዲችል አርኪቴክቸሩንና ዲዛይኑን በደንብ ስኬች ማድረግ ትችላላችሁ። ስፒድ አፕ ለማድረግም እንዲያግዛችሁ ማለት ነው አይዲያ ስቴጅ ላይ። ዴን ቢልድ ፕላንን በደንብ አይተናል። ሶ በዚሁ ጠቅለል ስናደርገው አይዲያችሁን በደንብ ሶሊዲፋይ ማድረግ፣ ኢዝ ኢት ጎይንግ ቱ ሶልቭ ኤ ሪል ፕሮብለም፣ ወርከብል ነው ወይ፣ በእኔ ስኬል ኢምፕሊመንት ማድረግ እችላለሁ ወይም በእኛ ቲም ስኬል ኢምፕሊመንት መደረግ ይችላል የሚለውን ነገር በደንብ ሶሊዲፋይ ማድረግ። ዴን ሪሶርሳችሁን ፋይንድ ማድረግ። ሪሶርስ ፋይንድ ማድረግ ስንል ምንድን ነው? ለምሳሌ ሰርቨር ካለው ሰርቨርለስ ከሆነ ዩ ካን ጌት ፍሪ ሪሶርስስ አይደለ ኦንላይን ላይ። ምናልባት ሰርቨር የሚኖረው ከሆነ ግን ፕላትፎርማችሁ ሃው ዩ ካን ሌቨሬጅ ቪፒኤስ ወይስ ክላውድ ቤዝድ ነው የሚሆነው የሚለውን ነገር ለእናንተ ፊት የሚያደርገውን ኦፕሽን ሪሶርሶች ቀድማችሁ ወደ ዴቨሎፕመንት ሲንግል ላይን ኦፍ ኮድ መጻፍ ከመጀመራችሁ በፊት ፒክ ማድረግ። ዌን አይ ሴይ ፋይንዲንግ ሪሶርስ ላይ ስፔሲፊክ ለእናንተ ፕሮጀክት የሚያስፈልገውን አሁን ሊስት አውት ያላደረግኳቸው ፕሮጀክት ፍሮም ፕሮጀክት ስለሚለያይ ነው። ለምሳሌ ኢፍ ዩር ኤምቪፒ ኢዝ ሞባይል አፕሊኬሽን ዩ ኒድ ኤ ፕሌይ ስቶር አካውንት። ለዛ ደግሞ ትንሽ በጀት ሊያስፈልጋችሁ ይችላል የዴቨሎፐር አካውንት ለመግዛት። ዌብሳይትም ከሆነ ዶሜን ኔም እና አትሊስት ቪፒኤስ ወይም ክላውድ ላይ ሆስት ለማድረግ ዩ ማይት ኒድ ኤ ሊትል ኢንቨስትመንት ወይም በጀት። ሶ እናንተ ናችሁ ከቨር ማድረግ የምትችሉት እሱን ነገር። ያው ለእናንተ ወርኬብል የሆነውን ሪሶርስ አሎኬት ማድረግ ያስፈልጋል ቀድሞ ማለት ነው። ን ፕላናችሁም ወርኬብል መሆን አለበት። ለምሳሌ ኢፍ ዩ አር ጁኒየር ዴቨሎፐር ሙሉ ለሙሉ ኤምቪፒውን ቢልድ ለማድረግ 2 ቀን ሴት ብታደረጉ ኢት ማይት ናት ቢ ወርኬብል። በእናንተ ስኬል አፕላይ መደረግ የሚችል ላይሆን ይችላል። ሶ በእናንተ ስኬል አፕሊኬብል የሚሆን አት ሴም ታይም ደግሞ በእናንተ ሪሶርስም አፕሊኬብል የሚሆን ወርኬብል የሆነ ፕላን ዲዛይን ማድረግ ያስፈልጋል ማለት ነው አይዲያ ስቴጅ ላይ። ሶ ሞስት ኦፍ ደ ታይም ክሬቲቪቲ የሚያስፈልግበት ሴክሽን ነው አይዲያ ስቴጅ ስፔሻሊ።
ምክንያቱም ታይም ዩ ስፔንድ ኦን ፕሮጀክት ዲፔንድስ ኦን አይዲያ ስፔሻሊ። ምክንያቱም እናንተ ራሱ የማታምኑበትና ጀስት ሞቲቬትድ ብቻ የሆናችሁበት አይዲያ ከሆነ አንድ ሳምንት ፈጅታችሁበት ከሳምንት በኋላ ልታቆሙት ትችላላችሁ። ሶ ዳዝ ኢት ሃቭ ሪል ፖቴንሻል? ምናልባት ማርኬት ሪሰርችን መስራት ካስፈለጋችሁ ከስተመሮቻችሁን እየሄዳችሁ መጠየቅ ወይም ደግሞ ሰርቬይ መስራትም ሊሆን ይችላል። በእንደዚህ አይነት ሚንሶች አይዲያችሁን በደንብ ቫሊዴት ማድረግ ያስፈልጋል እዚህ ስቴጅ ላይ ማለት ነው። አፍተር ዩ ሃቭ ሶሊድ አይዲያ እና በደንብ ወርኬብል የሆነ ፕላን ከያዛችሁ በኋላ ወደ ዴቨሎፕመንት መሄድ ትችላላችሁ ማለት ነው። ስፔሻሊ ከዴቨሎፕመንት ይልቅ አይዲያ ስቴጁ ላይ ጊዜ ብታጠፉበት አይ ፕሪፈር ሞር። ምክንያቱም ማተር የሚያደርገው ከዴቨሎፕመንቱና ከፕሮዳክሽኑ ይልቅ አይዲያው ነው። ምክንያቱም ሰዎች ይፈልጉታል ወይ፣ ችግራቸውን ይፈታል፣ ኦንላይን ቢሆን የሚጠቀሙት ነገር ነው ወይ የሚለውንም በደንብ ለእናንተ አሹር ማድረግ ያስፈልጋል። ሶ አይዲያ ስቴጁ ላይ ቴክ ዮር ታይም። ምናልባት እዚሁ ላይ ኩዌስችኖች ካሉ መጨረሻ ላይ እንጠይቃለን፣ ግን ሃይላይት የምታደርጓቸው ኮንሰፕቶች ካሉ if there are any questions or feedbacks እዚሁ ሴክሽን ላይ you can highlight them on the chat. So this is going to be the first section, idea stage አሁን ያየነው ማለት ነው። Then the second section is going to be the development and production process. So the next phase is going to be the development and production. We have an executable plan and workable plan. We have a solid idea and a solid plan. We have chosen the tech stack that we're going to use. We have chosen the architecture and everything that we are going to implement on the MVP. So የያዝናቸውን ነገሮች ወይም ዲዛይን ያደረግናቸውን ነገሮች እንዴት ነው ኢምፕሊመንት የምናደርገው እና እንዴት ኢፊሽንት መሆን እንችላለን እዚህ ሴክሽን ላይ የሚለውን ደግሞ የተወሰነ እናያለን ማለት ነው። ኦልሬዲ ቅድም ሃይላይት አድርጌዋለሁ። ስኬጁል ያደረጋችሁት ፕላን አለ። ከቴክኒካል ነገሮችም ሳይድ ደግሞ ምንድነው ባውንድ ያደረግናቸው ዴቶች አሉ አይደል? ለምሳሌ ለፍሮንቲንድ 2 ቀን ሰጥታችሁ ሊሆን ይችላል። you might have given 3 days for the backend and the architecture. so እነሱን ነገሮች ኦልሬዲ ስኬጁላችሁ እንዳለ ሆኖ በዛ ስኬጁል መሰረት መጨረስ እንድትችሉና ዴቨሎፐር ኤንድ ፕሮዳክሽን ፕሮሰሱን በደንብ ማፋጠን የሚችሉ ኮንሰፕቶችን ደግሞ በደንብ እንመለከታለን ማለት ነው። maybe if you've seen the second previous video I've posted on YouTube, I've launched a software as a service startup within just 24 hours. I've built the development, the front end and back end entirely in one midnight, and next day launch ተደርጓል ያ ፕሮጀክት እና ምን ይመስላል የሚለውን ነገር እዛ ላይ ገብታችሁ በደንብ ተመልከቱት ዴቨሎፕመንት ፕሮሰሱን። but in this section I'm going to lay out the strategies and development tools and systems I've used and I've leveraged to ship that MVP in short period of time, especially 24 hours ላይ በዛ 24 ሰዓት ውስጥ ምን አይነት ቱሎችን ተጠቀምኩኝ፣ እንዴት አይዲያውን ወደ ፕሮዳክሽን ሬዲ ማድረግ ቻልኩኝ የሚለውን ነገር ሞር እናንተ ላይ ኤክስኪዩተብል ማድረግ የምትችላቸውን ኮንሰፕቶች we will see ማለት ነው። so we're gonna discuss about vibe coding እዚህ ላይ my previous videos was about vibe coding. So how you can leverage the vibe coding to ship your MVPs faster የሚለውን at the same time using AI እንዴት ጎን ለጎን ማስኬድ ይቻላል የሚለውን ነገር እዚሁ ላይ ሃይላይት እናደርጋለን ማለት ነው። so your development and production process is going to be the engaging one. I can say that. I mean, if you're a programmer and if you're a software engineer and at the same time a founder, this phase is the most interactive one. because ምንድነው እዚህ ፕሮሰስ ላይ የምታሳልፉት ሞር ይሄ ሌይአውት ያደረጋቻቸውን ፊቸሮች ቢልድ ማድረግ ነው እዚህ ስቴጅ ላይ የምታሳልፉት። ሶ እንዴት መፍጠን ይችላል ከምንልባቸው ኮንሰፕቶች ውስጥ the first one is vibe coding. ሜቢ አንዳንድ ሰዎች vibe coding ሲባል ምናልባት ሪል ፕሮግራመር አይደለም ወይም ደግሞ ሪል ፕሮግራሚንግ አይደለም ፕሮብሌም ሶልቪንግ አይደለም የሚሉ ነገሮች ሊነሱ ይችላሉ። ግን my answer for that is, especially if you're a founder, what you should focus on is the idea and the problem. I'm saying that because
ማተር የሚያደርገው ችግሩን በፍጥነት ፈታችሁታል፣ ኤፊሽንትሊ ፈታችሁታል ወይ ነው። ኢትስ ናት ኮዱን በእጃችሁ ጻፋችሁት፣ በሌላ ዌብሳይት ሰራችሁት፣ ወይም ደግሞ ሌላ ሰው ቀጥራችሁ ሌላ ሰው አሰራችሁት። እሱ አይደለም ማተር የሚያደርገው። if your plan is to solve a specific problem with technology, the only thing that should concern you is the problem and the solution. ስለዚህ ሶልቭ የምታደርጉበት ሚንስ it's not going to matter that much። ቅድም እንዳልኩት the technology it doesn't matter especially nowadays። ማንም ቼክ አያደርገውም። አሁን ለምሳሌ ቅድም እንዳልኩት የሆነ ዴሊቨሪ አፕ ሰራችሁን በል ሞባይል አፕሊኬሽን። ሶ ዌን ዩ ጎ ቱ ካፌዎች ጋር ሬስቶራንቶች ጋር ፓርትነር እንዲያደርጉ እየሄዳችሁ ብትጠይቁ the only thing they are going to ask you is እኛ እንዴት ኢምፕሊመንት እናደርገዋለን፣ ምን ያደርግልናል፣ ችግራችሁን ይፈታል ብላችሁ ነው ልታሳምኗቸው የምትችሉት እንጂ ቫይብ ኮድ ኤአይ ተጠቅሜ ነው የሰራሁት፣ በሌላ ዌብሳይት ነው የሰራሁት። no one is going to ask you that። ስለዚህ what you should focus on is the problem and the solution። ምናልባት በኤአይ ፕሮጀክት ስሩ ወይም ደግሞ ኤአይን በደንብ ተጠቀሙ ሲባል እንደ መጥፎ ነገር የሚመለከቱ ሰዎች ካላችሁ የምትመለከቱ ሰዎች ካላችሁ the way you solve it doesn't matter። ማለት ምናልባት ቴክኖሎጂ ቤዝድ ከሆነ ለምሳሌ የምትሰሩት ኦፕን ሶርስ ፕላትፎርም ከሆነ ፕሮግራመሮች የሚጠቀሙት ነገር ከሆነ ሜቢ በኤአይ ሌላ ፕሮግራመር የሚጠቀመው ነገር መስራት ክሪቲክስ ሊያሰጣችሁ ይችላል። ግን ምንድን ነው if your main goal is to solve a problem, focus on the problem and the solution። አለቅ። ስለዚህ ቫይብ ኮዲንግን በደንብ ሌቨሬጅ ማድረግ at the same time ኤአይን በደንብ መጠቀም ያስፈልጋል። the previous project ቅድም ሃይላይት እንዳደረኩት ሊንክ ሉክ currently it's down, it's not functioning due to some financial issues። ግን ምንድን ነው በ24 ሰዓት ውስጥ ላውንች ማድረግ የቻልኩት እሱም ፕሮጀክት ከአይዲያ ተነስቶ it's because I was depended heavily on AI። ሙሉ ለሙሉ ማለት አልችልም። ሙሉ ለሙሉ ኤቭሪቲንግ ኤአይ ሰርቶ ሰጠኝ ያልኩኝ ሳይሆን if you have a code knowledge እንዴት ኤአይን መጠቀም እንደምትችሉ፣ ፕሮምፕት እንዴት መስጠት እንደምትችሉ፣ at the same time ደግሞ የሚሰጣችሁን ሪስፖንስ ወይም the responses that the AI is going to give you እሱን እንዴት ፊክስ ማድረግ እንደምትችሉ፣ እንዴት ከስተማይዝ ማድረግ እንደምትችሉ አይደንቲፋይ ማድረግ ከቻላችሁ the development process is the easier one። I'm saying this because let's say if you're building a landing page before the launch, you can give a prompt to AI and ask the AI to give you a basic landing page, then you can customize the page. So what you're going to do basically is ሙሉ ለሙሉ ለምሳሌ ዴሊቨሪ አፕ ራሱን ምሳሌ እንውሰድና የዴሊቨሪ ሰርቪስ ያለው ሞባይል አፕሊኬሽን ስራልኝ ብላችሁ ሳይሆን እየጠየቃችሁ ያላችሁት ኤአይን ስፔሲፊክ እያደረጋችሁ ላንዲንግ ፔጅ ዴን እንደዚህ ሴክሽን ኖቲፊኬሽን ኖቲፋይ የሚያደርግ የሆነ ፔጅ sorry for the noises so what you're going to ask is basically ሌአውት የምታደርጉት እነሱን ነገሮች ነው ማለት ነው። ስለዚህ ኤአይን ሌቨሬጅ የምታደርጉት it's going to be ውጪ ጠብቂኝ፣ ስራ ላይ ውጪ ጠብቂኝ፣ ውጪ ተጫዎች እና ዝጊው በሩ sorry it was my niece so ቫይብ ኮዲንግን and at the same time ኤአይን ለእንደዚህ አይነት ነገሮች በደንብ መጠቀም ትችላላችሁ። ስፔሻሊ የምትቸገሩባቸው ቦታዎች ላይ you're going to give heavy የሆኑትን ታስኮች you can give that to AI then AI ሪፕሌስ ያደርግላችኋል። ፕሮምፕት ትሰጡታላችሁ፣ ሪስፖንስ ይሰጣችኋል። at the same time የሰጣችሁን ሪስፖንስ ከስተማይዝ ማድረግ ላይ ብቻ ይሆናል የእናንተ ስራ የሚሆነው ማለት ነው። ስፔሻሊ አንደርስታንድ የምታደርጉት ከሆነ የሚሰጠውን ሪስፖንስ ከስተማይዝ ማድረግ የምትችሉ ከሆነ it's going to be easier for you ማለት ነው። ስለዚህ instead of spending time writing every single line of code ኮምፒውተር እየጠቀጠቃችሁ ከመዋል ይልቅ ኦልሬዲ ፈንክሽናል የሆነ ነገር ይሰጣችኋል። እናንተ ለምሳሌ ኦልሬዲ ዲዛይን ያደረጋችሁት ዩአይ ካለ ያንን ዩአይ ዲዛይን ማድረጉና ሌአውቱን መቀየር፣ እነሱን ነገሮች ላይ ጊዜ ማጥፋት ትችላላችሁ። at the same thing ባክኤንድም ላይ ከሆነ you will give እንደዚህ ሪስፖንስ ሪኩዌስት እና ሪስፖንስ የሚቀበሉ ኤፒአይዎች ፈልጋለሁ ጀነሬት አድርጎ ይሰጣችኋል። then ያንን እንትን ወይም ደግሞ የሰጣችሁን ሪስፖንስ ለእናንተ ፊት የሚያደርግ ወይም ደግሞ ለእናንተ ፕሮጀክት ኤክስኪዩተብል እንዲሆን ወይም ወርኬብል እንዲሆን ከስተማይዝ ማድረግ ላይ ትሰራላችሁ ማለት ነው። ሶ ምን ላይ አሉ ያደርጋችኋል ማለት ነው when you focus on the
when you focus on the customization part, you're going to focus more on the creative part instead of ይሄ ባግ ፊክስ ማድረግ ሌሎች ነገሮች ላይ ጊዜ ከማጥፋት ይልቅ ሞር ፋውንደር ቤዝድ የሆነ ፕሮጀክታችሁ ላይ የምታጠፉት ጊዜ ሞር ፋውንደር ቤዝድ ይሆናል። ሰው ይህን እንዴት አድርጎ ይጠቀመዋል፣ እዚህ ጋር ኖቲፊኬሽን በተን ባረግ አሪፍ ይሆናል አይደለም የሚለው ነገር ላይ ብቻ ይሆናል ጭንቀታችሁ ማለት ነው። ኢንስቴድ ኦፍ እንደ ፕሮግራመር ማሰብ ታቆማላችሁ። ስፔሻሊ ቅድም እንዳልኩት ኢንስቴድ ኦፍ ኮድ ቤዝድ ከመሆን ይልቅ ፕሮጀክት ቤዝድ መሆን የተሻለ ነው። ስፔሻሊ እንደ ፋውንደር ከሆናችሁ እና የምትሰሩት የራሳችሁን ፕሮጀክት ከሆነ ማለት ነው። ስለዚህ ዩ ካን ሌቨሬጅ ኤአይ አት ደ ሴም ታይም ቫይብ ኮዲንግ አክቹዋሊ ቫይብ ኮዲንግ እንትን ላይ ብቻ አይደለም። ኢትስ ናት ጎይንግ ቱ ቢ ኦንሊ ኤአይ መጠቀም አይደለም። ኢትስ ፎከስስ ሞር ኦን ደ ክሬቲቭ ፓርት ላይ ወይም ክሬቲቭ አስፔክቱ ላይ ሞር ፎከስ ማድረግን ነው ሃይላይት የሚያደርገው። ሶ ኢንስቴድ ኦፍ ኦቨርቲንኪንግ አባውት ደ ፕሮግራሚንግ ኤንድ ኮድ ቤዝ ይሄ ፍሎውን ትረስት ማድረግ እና ይሄ ቨርዥኑን ቶሎ ደሊቨር ወደ ማድረጉ ሞር ፎከስ ማድረግ ትችላላችሁ ማለት ነው። the next one is developer velocity principles. Actually this is not a fancy term ምናምን እንደዛ አይደለም፣ ግን ዴቨሎፐር ቬሎሲቲ ስንል አሰ ፕሮግራመር ስቲል ኮድ እያደረጋችሁ ነው። ሶ እንዴት መፍጠን ትችላላችሁ ወይም እንዴት ኦፕቲማይዜሽኖችን እንዴት ቶሎ ኢምፕሊመንት ማድረግ ትችላላችሁ የሚለውን ነገር ሌትስ ቼክ ሊትል ቢት። ሶ እዚህ ላይ ለቬሎሲቲ በደንብ ከሚጠቅሟችሁ ወይም ስፒድ አፕ ለማድረግ ፕሮሰሱን በደንብ ከሚጠቅሟችሁ ነገሮች አንዱ ኦቨርቲንክ ማድረግ አያስፈልግም ፕሮጀክት ላይ። ስፔሻሊ if you're focusing on delivering an MVP as soon as possible። ለምሳሌ የሆነ አይዲያ አላችሁ፣ ያንን አይዲያ ቫሊዴት ለማድረግ ሳምንት ከሆነ ያስቀመጣችሁት በሳምንት ውስጥ ፐርፌክት ዩአይ አያስፈልግም። ምናልባት ኢንትረስትሊ የመጀመሪያ ላውንቹን አይታችሁት ከሆነ ኢት ዋዝ ወረቀት ላይ የተጻፈ ጽሁፍ ነው የሚመስለው ዩአዩ አይደለ። ኢትስ ቢኮዝ ዩአይ ላይ ሜቢ አንድ ቀን ወይ 2 ቀን ነው፣ ከዛ በላይ አልፈጀውበትም። ኢትስ ቢኮዝ ምንድነው ዩአዩ ማተር አያደርግም መጀመሪያ ላይ። ስፔሻሊ you will definitely get a feedback ዩአዩ ከስተማይዝ ቢደረግ እንደዚህ አይነት ነገሮች ይኖራሉ። ግን the whole point is ይሄን ፊድባክ ቀድማችሁ ማግኘት ወይም ሰው የሚያየው ነገር ኖሮ ዴን የሰውን አስተያየት መቀበል እንድትችሉ ማድረግ ስለሆነ don't focus on perfection። ባክኤንድ እንደዚህ ኢረር ሾው እያደረገ ነው፣ ዩአዩ በጣም የሚያምር አይደለም፣ አትራክቲቭ አይደለም የሚለው ነገር ላይ don't waste your time. So my advice for you, especially in this velocity section, is don't perfect the MVP ማለት ሚኒመም የሆነ ቫያብል ነገር ነው አይደል? ሶ ሜቢ ሶልቭ ያደርጋል ብላችሁ ካሰባችሁት ሶሉሽን ወይም አይዲያ ላይ 2 እና 3 ነገሮችን ወርኬብል የሆነና ከሰው ፊድባክ የምታገኙበት ነገር ኢምፕሊመንት ማድረግ ነው። ሶ ዶንት ፐርፌክት ዩር አይዲያስ ማለት ነው፣ ስፔሻሊ እዚህ ዴቨሎፕመንት ስቴጃችሁ ላይ። ዴን ወርኪንግ ስክሪኖችን ቢውልድ ማድረግ። ወርኪንግ ስክሪንስ ስንል የሚሰሩ ነገሮች ይሆኑ። ዌን አይ ሴይ ዩአይ ላይ አትጨነቁ፣ ባክኤንድ ላይ አትጨነቁ ስል አምናት ሴይንግ የማይሰራ ነገር ለሰው ፕሮቫይድ አድርጉ ማለት አይደለም። ለምሳሌ ሎጊን ሲያደርጉ ኢረር ወይም ደግሞ የማይሰራ ነገር ኦልሬዲ አቬሌብል አድርጉ ማለት አይደለም። ምክንያቱም ፈርስት ኢምፕሬሽን ማተርስ፣ ስቲል ኤኒቲንግ ላይ ፈርስት ኢምፕሬሽን ማተር ያደርጋል። ሶ ዶንት ሜክ ዮር ፕሮጀክትስ ይሄ ፈርስት ኢምፕሬሽኑን ሉዝ እንድታደረጉ መሆን የለበትም። ምክንያቱም ስቲል ኤምቪፒ ቢሆንም ወርከብል መሆን አለበት። ሚኒመም ቫያብል ነው እንጂ ሚኒመም የሆነ የማይሰራ ነገር ወይም ደግሞ አፕሊኬብል እና ወርኬብል ያልሆነ ነገር ለሰዎች ማቅረብ አይደለም ሆል ጎል እዚህ ላይ። ሰው ስቲል የሚሰሩ ነገር መሆናቸውን ሜክ ሹር ኤቭሪቲንግ ፈንክሽንስ የሚለውን ቢፎር ጌቲንግ ላይቭ ቢፎር ጌቲንግ ኦን ሰምቲንግ ሶሻል ሚዲያ ላይ አናውንስ ከማድረጋችሁ በፊት ለሰዎች ቴስት አድርጉት ከማለታችሁ በፊት ሜክ ሹር ኢት ስቲል ወርክስ የሚሰራ ነገር መሆኑን በደንብ ቼክ ማድረግ ያስፈልጋል። ዴን እዚሁ ዴቨሎፐር ቬሎሲቲ ፕሪንሲፕልስ ላይ early optimizations, you have to avoid early optimizations. When I say early optimizations, already you have to work on the lists and the plans that you have set in the first section of your idea stage. ምን እያልኩኝ ነው? አይዲያ ስቴጅ ላይ ሊስት አውት ያደረጋችሁት ፕላን አለ። 5 ፊቸር ከሆነ ሊስት አውት ያደረጋችሁት ይሄን ያደርጋል ይሄን ያደርጋል የሚለውን ነገር ሊስት አድርጋችሁ ከሆነ ኦንሊ ቢውልድ ሊስት ያደረጋችሁትና ፕላን ያደረጋችሁትን ነገር ብቻ ስሩ። ምክንያቱም
ኦፕቲማይዜሽን ገና ላውንች ሳታደረጉና ሰው ጋር ሳይደርስ ኦፕቲማይዜሽን ከጀመራችሁ ስቲል እናንተ ጋር ነው የሚቀረው። ምናልባት አንዳንድ ሰዎች ጋር ሰምታችሁ ከሆነ አንድ አይዲያን ዴቨሎፕ እና ቢውልድ በማድረግ ብቻ ከሳምንት ምናልባት ከፈጠነ ሳምንት ነው፣ ነገር ግን 1 ዓመት የሚፈጁ ሰዎች አይታችሁ ሊሆን ይችላል። ኦልሬዲ ይህን አይዲያ ቢውልድ እያደረግን ነው፣ ላውንች ልናደርግ ነው የሚለውን አናውንስ እያደረጉ ኦቨር የር 2 years የሚቆዩ ሰዎች ሊኖሩ ይችላሉ። ሶ ኢፍ ዩ ኪፕ ኦፕቲማይዚንግ እዛው እናንተ ጋር እያለ ገና ቢውልድ እያደረጋችሁት ኦፕቲማይዝ የምታደረጉት ከሆነ ባሰባችሁት ጊዜ መሄድ አትችሉም። አንደኛ በተቀመጠለት ጊዜ መሄድ አይችልም። ሰከንድ ደግሞ እናንተ ጋር የሚቆየው ጊዜ እየጨመረ ነው የሚሄደው። ሌትስ ሳይ 5 ፊቸሮች ሊስት አውት አደረጋችሁ፣ ዴን እየሰራችሁት ዴቨሎፕመንት ኤንድ ፕሮዳክሽን ፌዝ ላይ ሆናችሁ ዩ ኬም አፕ ዊዝ አናዘር ፊቸርስ። ሌትስ ሳይ 3 ፊቸሮች ጨመራችሁን በል ለምሳሌ ኤስኤምኤስ ኖቲፊኬሽን ቢኖረውስ ብላችሁ ሊሆን ይችላል። ሶ እነዚህ ነገሮች ሲመጡ ዶንት ኦፕቲማይዝ ደ ኤግዚስቲንግ አይዲያ። ምክንያቱም ኤርሊ ስቴጅ ላይ ኦፕቲማይዜሽን ከጀመራችሁ ሰዎች ጋር ሳይደርስ አይደርስም፣ ሰዎች ጋር እናንተ ጋር ነው የሚቀረው። ሶ አቮይድ ኤርሊ ኦፕቲማይዜሽን። this is one thing, this is one of another velocity principles. And the fourth thing is in the development and production process is getting your app from localhost to production. From localhost to production ስንል ምናልባት የምትሰሩት ዌብሳይት ኦንላይን ከሆነ ወይም ደግሞ ሌሎች በዌብሳይት መስሪያ ወይም በሌሎች ሰርቪሶች ካልሆነ ስቲል ዩ ሃቭ ቱ ወይ ቪፒኤስ ሴትአፕ ማድረግ አለባችሁ ወይም ደግሞ ስቲል ሆስቲንግ ተጠቅማችሁ ክላውድ ሰርቪሶችን ተጠቅማችሁ ላይቭ ማድረግ ያስፈልጋል አይደል? ሶ እሱም ፕሮሰስ ሃው ዩ ካን ዱ ዛት ኤፊሽንትሊ ኤንድ በፍጥነት እንዴት ማድረግ ትችላላችሁ የሚለውንም እንመልከት። ሶ the best way for me for almost all of my projects I have a backend serverless project ሰርቼ አላውቅም። ሶ I have backend endpoints all the time for all of my projects. So I still use VPS, virtual private serverዎችን እጠቀማለሁ። then docker ኮንቴነራይዝ ማድረግ ኢትስ ቤተር፣ ምክንያቱም ኢንቫይሮንመንት በጣም ያስቸግራል። ምክንያቱም ፒሲያችሁ ምናልባት ዊንዶው ላይ ከሆነ ን ለምሳሌ ኖድ.ጄኤስ ሰርቨር ሴትአፕ አድርጋችሁ እዛ ላይ ዲፕሎይ ስታደርጉ ዩ ማይት ፌስ ፕሮብለምስ ምናምን እዛ ላይ ና ለእናንተ ወርክ የሚያደርገውን ነገር ፒክ አድርጉ። ቅድም ብያችኋለሁ አይዲያ ስቴጅ ላይ ይህን ነገር በደንብ ፕላን ማድረግ ያስፈልጋል። የምትጠቀሙትን ቴክኖሎጂ የምትጠቀሟቸውን ቴክስታኮች አት ደ ሴም ታይም አርኪቴክቸራችሁ ምን ይመስላል የሚለውንም ነገር በደንብ ዲፋይን ማድረግ ያስፈልጋል። ሪቨርስ ፕሮክሲም የምትጠቀሙ ከሆነ ለምሳሌ 3-4 መልቲፕል ሰርቪሶች ተጠቅማችሁ ሎድ ባላንስ የምታደረጉ ከሆነ ሎድ ባላንሰር ያስፈልገኛል፣ ሪቨርስ ፕሮክሲ ኤንጂኒክስ ያስፈልገኛል፣ ዶከርን እጠቀማለሁ የሚለውን ነገር በደንብ ቀድማችሁ ፕላን አድርጉ። ሞስትሊ ኢፍ ዩር ፕላትፎርም ሃዝ ኤ ባክኤንድ የራሳችሁ የሰራችሁት ባክኤንድ ካለ ሞስትሊ ሰጀስት የማደርገው ቪፒኤስ ነው፣ ፕራይቬት ሰርቨሮችን መጠቀም። use private servers especially. Then the second thing is CI/CD ፓይፕላይኖች እንደዚህ አይነት ነገሮችን ዶንት ኢምፕሊመንት ስፔሻሊ ኤምቪፒ ስቴጅ ላይ። ቀደም እንዳልኩት ኤምቪፒ ስቴጅ ላይ MVP stage ላይ what matters is the time you spend on your project. I mean most matter የሚያደርገው በፍጥነት ወይም ባስቀመጣችሁለት ጊዜ ፕሮጀክታችሁ ላይቭ ማድረግ እና የሰውን ኢንተራክሽን ማግኘት ነው። ሶ ዶንት ስፔንድ ዩር ታይም ይሄ ፕሮዳክሽንም ላይ ጊዜ ማጥፋት አያስፈልግም። ምን ልል ፈልጌ ነው፣ ለምሳሌ CI/CD ፓይፕላይኖች ካሏችሁ ኤምቪፒ ስቴጅ ላይ ስፔሻሊ ኮንቲኒስ የሆነ ኢንተግሬሽን ዴቨሎፕመንት እንደዚህ አይነት ነገሮች ያስፈልጋሉ አይደል? ሶ ሞር ዴቨሎፕመንት እና ፕሮዳክሽን ፕሮሰሳችሁን የሚያራዝሙ ወይም ይሄ ስፒድ አፕ የማያደርጉ ነገሮችን ማውጣት ያስፈልጋል ማለት ነው። ዩ ሃቭ ቱ ስቲል ሚኒማይዝ ማድረግ አለባችሁ ዴቨሎፕመንት ፕሮሰሳችሁን አት ሴም ታይም ፕሮዳክሽን ፕሮሰሳችሁን። ዴቨሎፕመንት ፕሮሰሱን በኤአይ ሚኒማይዝ አደረግን አይደለ? ሞስት ኦፍ ደ ሄቪ ፕሮግራሚንግ ታስኮችን ለኤአይ ሰጠን። ስለዚህ ደሬስት የሚሆነው ፕሮዳክሽን ነው። አት ሴም ታይም ፕሮዳክሽንም ላይ የምታጠፉትን ጊዜ በደንብ ሚኒማይዝ ማድረግ ያስፈልጋል ማለት ነው። ሞር ለእኔ ይሰራል ብዬ ቅድም ሃይላይት ያደረግኩላችሁ ነገር I most of the time use VPS
ቢኮዝ አክቹሊ ቪፒኤስ ሞር አጠቃቀሙን የምታውቁት ከሆነ ኢትስ በጣም ስፔሻሊ ሊነክስ ቪፒኤሶች they are simple to use ኮማንድ ላይን ነው ስቲል ኢንተራክት የምታደርጉት ከፕራይቬት ሰርቨሩ ጋር። ነገር ግን they are the best especially everything ኮንትሮሉን ከፈለጋችሁት ሴኪሪቲ SSL ሰርቲፊኬት ኤቭሪቲንግ እነሱን ነገሮች ራሳችሁ ሴትአፕ የምታደርጉ ከሆነ they are the best. so I heavily suggest you to use VPS especially ፕሮጀክታችሁ ሰርቨር ካለው ሰርቨርለስ ከሆነ there are multiple options. Vercel አለ for the front end you can use Netlify. more ለኔ ግን እስካሁን over 6 ፕሮጀክትስ አሉ እስካሁን ድረስ ግን ኦልሞስት 3 ፕሮጀክቶቹ VPS ነው የተጠቀምኩት። አንደኛ VPS ስትጠቀሙ you can serve the front end front endንም at the same time ሙሉ ለሙሉ ዶሜናችሁ ላይ አክሰስ ይሰጣችኋል። so you can buy the domain. After that domain you can point the domain to the VPS and you have the full access of your domain. so you can route the domain to serve the API at the same time the front end. most of my projects are built that way. front end ቢልዳችሁንም ከዛው ከVPS ላይ ሰርቭ ማድረግ ትችላላችሁ። ሰፓሬት አድሚን ካለውም ክላይንት ሳይድም ካለው API-ያችሁንም ሰርቨራችሁን at the same time nginx you can use reverse proxy እዚህ ላይ ሪኩዌስቶችን ራውት እንዲያደርግላችሁ መጠቀም ትችላላችሁ። so እዚህ ላይ ሞር ለእናንተ የሚሰራውንና ቀደም አይዲያ ስቴጅ ላይ ሊስት አውት ያደረጋችኋቸውን ነገሮች ተጠቀሙ። when I say that ሪሰርች ማድረግም ቅድሚያ አስፈላጊ ነው። ምክንያቱም if you have know how ከሌላችሁ already ሎካሊ ከሆነ እስካሁን ድረስ እየሰራችሁ የነበረውና how you can take your projects live እንዴት ነው ፕሮዳክሽን ሬዲ ማድረግ የሚቻለው ወይም ደግሞ ምናልባት የሰራችሁትን ፖስት የምታደርጉት ኔትሊፋይ ላይ ከሆነና ፕሮዳክሽን ሬዲ የሆኑ አፖች ሰርታችሁ ማታውቁ ከሆነ አይዲያ ስቴጃችሁ ላይ ሪሰርች ማድረግ ይኖርባችኋል ማለት ነው። ምን አይነት ቴክኖሎጂ መጠቀም ይኖርብኛል which one is the fastest way ባስቀመጥኩለት ጊዜ እንዴት ማለት መጨረስ እችላለሁ የሚለውን ነገር at the same time አይዲያ ስቴጃችሁ ላይ ከጨረሳችሁ the going from local host to production ፕሮሰሳችሁ ቀላል ነው የሚሆነው ማለት ነው። so this is going to be the development and production process. ሃይላይት ለማድረግ ያህል ተመልሰን ቫይብ ኮዲንግ እና ኤአይን በደንብ መጠቀም እዚህ ላይ በጣም ክሪቲካል የሆኑና ክሩሻል የሆኑ ቱሎች እንደሆኑ ሃይላይት አደረግን። so when I say that especially using AI ዴቨሎፕመንት ፕሮሰሳችሁን በደንብ ማቅለል ይችላል። not only development and production idea stage ላይ ቅድም ሃይላይት አድርጌዋለሁ። when you came up with an executable plan that works you can ask AI what kind of tools and strategies you should use. ምን አይነት ቴክ ስታክ መጠቀም እንዳለባችሁ አይዲያ ስቴጅ ላይ ሊስት አውት አድርጉ ብዬ ነበር ቅድም። so what kind of tech stacks ላሰባችሁት አይዲያ የትኛው ሞር የተሻለ ነው? ለምሳሌ when I was building Interestly the first project of mine it was if you don't know Interestly it was my third project and it was a social media app. It connects people with shared interests using random video chat. so for that project ከዛ በፊት ሰርች አላቅም ስትሪሚንግ ሰርቪስ ላይ ምንም አይነት ነው የለኝም። so አይዲያ ስቴጅ ላይ ምን አይነት ኦፕሽኖችን ወሰድኩኝ? I was heavily depended on AI especially research part ላይ what kind of technology ስታኮች እኔ ባሰብኩት ስኬል መሄድ ይችላሉ። እኔ ያሰብኩት ራንደም ቻት ነው ራንደም ቪዲዮ ቻት ነው። so ምን አይነት ነገሮች ያስፈልጉኛል? what kind of tech stacks implementable ናቸው በእኔ ስኬል? ለምሳሌ ምሳሌ ልስጣችሁ እና እዚሁ ላይ ስትሪሚንግ ሰርቪስ ላይ ብዙ ኦፕሽኖች አሉ። ለምሳሌ HLS ስትሪሚንግ የሚባል አለ the one we are using right now። ለምሳሌ ዩቲዩብ እኔ ከዚህ ከፒሲ ላይ ስትሪም አድርጌ እናንተ ፒሲ ላይ ኮንሱም ወይም ሞባይል ላይ ኮንሱም እስከምታደርጉበት ያለው ፕሮሰስ RTMP and HLS ስትሪሚንግ ይባላል። so at the same time ደግሞ WebRTC ቴክኖሎጂ የሚባል አለ ስትሪሚንግ ላይ። so እኔ ያስብ የነበረው አንድና አንድ ሰው ኮኔክት አድርገው እንዲያወሩ ነው። so what kind of tech stack ብጠቀም እኔ ላሰብኩት ሞር ፊት ማድረግ ይችላል። እንዲሁም ደግሞ በጀት ሎው ስለሆነ ፕሮጀክቱን ኦልሞስት በዜሮ በጀት ነው እየሰራው የነበረው። so እኔ ላሰብኩት አሰራር ምን አይነት ኦፕሽን ሞር የተሻለ ነው የሚለውን በደንብ ሪሰርች አደረኩኝ መጀመሪያ ላይ። so the result the AI gave me was
WebRTC is more better ምክንያቱም WebRTC ቴክኖሎጂ ፒሲ እና ፒሲ ነው ስትሪሚንጉን ኤክስቼንጅ የሚያደርገው። ለምሳሌ አንድ ሰው በቪዲዮ ቻት ሲገናኝ ከሌላ ሰው ጋር ሁለቱ ዲቫይሶች ናቸው ዳታ ኤክስቼንጅ እያደረጉ ያሉት። ሶ ምን አደረግኩኝ? HLSን ከተጠቀምኩኝ ኢትስ ጎይንግ አይ ሃቭ ቱ ቢልድ ስትሪሚንግ ሰርቨር ስትሪሚንግ ሰርቨር ሰርቼ ኮንሱም እያደረገ ዲስትሪቢዩት የሚያደርግ ሰርቨር መስራት አለብኝ። ያ ደግሞ ኤክስትራ ወጪ ነው። ሶ እኔ ደግሞ ወጪ በደንብ በጀት ሳላደርግ ነው ፕሮጀክቱን እየሰራ የነበረው። ሶ ሪስፖንስ አይ ጌት ወዝ ቱ ዩዝ WebRTC። ስለዚህ አይዲያ ስቴጃችሁም ላይ ምን ልላችሁ ፈልጌ ነው ለእናንተ ላሰባችሁት አይዲያ በደንብ ኢምፕሊመንት መሆን የሚችል እና ወርክብል የሆነ ፕላን ዲሳይድ እንድታደረጉ ኤአይ ካን ሄልፕ ዩ። ምክንያቱም ኤአይም የሚሰጣችሁ ሪስፖንስ ቤዝድ ኦን ፕሪቪየስ ፋክተሮች ነው፣ ወይም ደግሞ ከዚህ በፊት ከነበሩ ሪስፖንሶች እና ከዚህ በፊት እየሰሩ ከነበሩ ፕሮጀክቶች ነው። ሶ የትኛው ሞር ኤክስኪዩተብል ነው ለእናንተ ምን አይነት ተርሞች ወይም ደግሞ ምን አይነት ኮንቴክስት ነው ያለው የሚለውንም ለምሳሌ በበጀት ከሆነ ፕሮጀክታችሁን የምትሰሩት ኦልሬዲ በጀት ይሄን ያህል በጀት አለ፣ ይህን ፕሮጀክት እንዴት አድርጌ ብሰራው ሞር ኤፊሽንት እና ታይም ኮንሱሚንግ አይሆንም የሚለውን ሪሰርች ማድረግ። ዊዝ ዚሮ በጀትም ከሆነ የምትሰሩት ዜሮ በጀት ነው። ሶ ሹድ አይ ዩዝ ሰርቨርለስ ባክኤንድ ኦር ሹድ አይ ዩዝ ባክኤንድ ያለው ፕሮጀክት የሚለውንም አት ደ ሴም ታይም አይዲያ ስቴጃችሁ ላይ ዲሳይድ ማድረግ ያስፈልጋል። ሶ ኦልሬዲ አይዲያ ስቴጃችሁ ላይ ሊስት አውት ካደረጋችሁት ፊገር አውት ካደረጋችሁት ዴቨሎፕመንት ኤንድ ፕሮዳክሽን ፕሮሰስ ላይ ኢትስ ጎይንግ ቱ ቢ ኢዚ ማለት ነው። ሶ ልመለስና እዚሁ ላይ ሃይላይት ለማድረግ ያህል ኤአይን በደንብ አስ ፕሮግራመር በደንብ መጠቀም ያስፈልጋል። ስፔሻሊ ስታርታፕ ኤንድ ኢንተርፕረነር ኦሪየንትድ ከሆናችሁ ማለት ነው። ወን አይ ሴይ ዳት ቅድምም ሃይላይት አድርጌዋለሁ። ኢፍ ደ ጎል ኢዝ ሶልቪንግ ስፔሲፊክ ፕሮብለም ኤንድ having a solution, don't spend your time on programming and writing codes. You should spend most of your time by business ዲሎችን ማድረግ ሊሆን ይችላል፣ ሰርቬይ መስራት ሊሆን ይችላል። most of the time spend ማድረግ ያለባችሁ እዚህኛው ፕሮሰስ ላይ instead of ፕሮጀክቱን ቢልድ ከማድረግ ይልቅ ማለት ነው። ሶ ኤአይን ዴቨሎፒንግ ፕሮሰስ እና አይዲያ ጀነሬሽን ላይ ሌቨሬጅ ማድረግ በደንብ ስፒድ አፕ እንደሚያደርግ አየን። ሃይላይት ለማድረግ ያህል ፐርፌክሽን እንደማያስፈልግ፣ ዶንት ፐርፌክት ዩአይ የሰራችሁትን ፍሮንትንድ ፐርፌክት ለማድረግ እና በጣም ሳቢ ለማድረግ የመሳሰሉትን ነገሮች እነዚህ ነገሮች ላይ ጊዜ አታጥፉ። እሱንም ሃይላይት አደረግን። አት ደ ሴም ታይም እዚህም ላይ ሃይላይት ያደረግነው ሌላው ነገር ኤርሊ ስቴጅ ኦፕቲማይዜሽን፣ እሱንም ሚቲጌት ማድረግ እንደሚያስፈልግ ሃይላይት አድርገናል። ምናልባት አሁን የገባችሁ ሰዎች ካላችሁ አቮይድ ኤርሊ ኦፕቲማይዜሽን ስንል ኦልሬዲ አይዲያ ስቴጃችሁ ላይ ሊስት አውት ያደረጋችኋቸው ፊቸሮች አሉ። ለምሳሌ የኔ ስታርታፕ ወይም ኤምቪፒ ቨርዥኑ ይሄ ፊቸር አለው አላችሁ። ሶ ያንን ነገር ለምሳሌ 5 ፊቸሮች ከሆነ ሊስት አውት ያደረጋችሁት ጀስት ቢልድ ኦንሊ ደ 5 ፊቸርስ ዳት ዩ ሃቭ ሊስትድ ኦን ዩር አይዲያ ስቴጅ ማለት ነው። አይዲያውን ቢልድ ስታደረጉ ወይም ጀነሬት ስታደረጉ 5 ፊቸር ከሆነ ሊስት አውት ያደረጋችሁት ወርክ ኦን ዳት ኤፊሽንትሊ። ሌላ ኦፕቲማይዜሽን ሌላ አፕዴቶችን አትጨምሩ። አንለስ ኤምቪፒውን ላውንች አድርጋችሁ ካልሆነ አይትሬት ማድረግ ነው እንጂ ኦልሬዲ ኤምቪፒውን ላውንች እስከምታደረጉ ድረስ ያለው ስቴጅ ላይ ኤርሊ ስቴጅ ኦፕቲማይዜሽን አያስፈልግም የሚለውን አይተናል። ን ፍሮም ሎካል ሆስት ጎይንግ ቱ ፕሮዳክሽን የሚለውም ላይ ሲአይሲዲ ፓይፕላይኖችን የመሳሰሉትን ይሄ ሞር ዴቨሎፕመንት ፕሮሰሳችሁን ኮምፕሌክስ የሚያደርጉ ነገሮችን አቮይድ ማድረግ አይተናል። ሶ ዲስ ኢዝ ዘ ሰከንድ ሴክሽን ዴቨሎፕመንት ኤንድ ፕሮዳክሽን ስቴጅ ላይ ሜቢ ፊድባኮች እና ኩዌስችኖች ካሉ ያዟቸው እና ኪው&ኤ ሴሽን ስለሚኖረን መጨረሻ ላይ የኦልሬዲ ኤግዚስቲንግ አይዲያዎች ካሏችሁ ቤዝድ ኦን ዳት የምጠይቋቸው ጥያቄዎች ካሉ ኮሜንቱ ላይ መጠየቅ ይቻላል ማለት ነው። ሶ ሌትስ ጎ ቱ ዘ ሰርድ ሴክሽን። ዘ ሰርድ ኤንድ ዘ ፋይናል ሴክሽን ኢዝ ጎይንግ ቱ ቢ ጌቲንግ ዩር ኤምቪፒ ላይፍ። ሶ አይዲያ ስቴጃችሁ ላይ ሪሰርች ሰራችሁ፣ ቢልድ ፕላን ኤንድ ፕሮዳክሽን ፕላን አወጣችሁ። እንዴት ነው የምትሰሩት? እንዴት በፍጥነት ትሰራላችሁ? ምን አይነት ፊቸሮች አሉት? ምን አይነት አርኪቴክቸር ነው የምትጠቀሙት? ኢንክሉዲንግ ደ ታይም ቴብል፣ ኤምቪፒውን ዴቨሎፕ ለማድረግ ምን ያህል ጊዜ ይፈጃል? ሃው ማች ታይም ኢዝ ጎይንግ ቱ ቴክ ቱ ቴክ ዩር አይዲያ ቱ ዴቨሎፕ ዩር አይዲያ አት ደ ሴም ታይም ቱ ላውንች ዩር አይዲያ የሚለውን ነገር ኤክስኪዩቲብል የሆነ ፕላን አወጣችሁ። ያው ቀደም ሃይላይት እንዳደረኩት ፕላን ስታወጡ ኢትስ ናት ጎይንግ ቱ ቢ ፕሮዳክሽን ቤዝድ ብቻ አይደለም። ሶሻል ሚዲያ ላይ እንዴት ነው ፕሮሞት የምታደርጉት?
ዩዘሮችን እንዴት ነው የምታገኙት የሚለውንም ኤቭሪቲንግ ሮድ ማፕ ያስፈልጋችኋል። ሶ አይዲያ ስቴጅ ላይ ያወጣችሁ እነሱን ነገር ዴን ፕላትፎርማችሁን ወይም ሶሉሽን ብላችሁ ያሰባችሁትን ነገር ዴቨሎፕ አደረጋችሁ። ዋትስ ደ ኔክስት ፌዝ የሚለውንም በደንብ እንመለከታለን ማለት ነው። አሁን ሶ ሰርድ ኤንድ ፋይናል ፌዝ የሚሆነው ጌቲንግ ዩር ኤምቪፒ ላይቭ ነው። ስለዚህ አይዲያ አለ፣ ዴቨሎፕ አደረጋችሁት። ለምሳሌ ሳምንት ሊሆን ይችላል የሚፈጅባችሁ። ምናልባት ኮምፕሊኬትድ የሆነ ሶሉሽን ከሆነ ወርም ሊፈጅ ይችላል። ያው አሁን ግን ዲስ ፖይንት አሁን ይህንንም ሴሽን እያደረግን ያለንበት አንዱ ፖይንት ወር እንዳይፈጅ ነው። ኤምቪፒ ስፔሻሊ ኤምቪፒ ከሆነ ሚኒመም የሆነ ፊቸር ነው አይደለ ደሊቨር እያደረጋችሁ ያላችሁት። ሶ አንድ ወር መፍጀት የለበትም። if it's possible maybe 2 days 3 days. If it's not possible and if your development process was not that efficient, maybe a week. ይህንን ለማድረግ ነው አሁን እየሰራን ያለ ነው። ይህም የዚህ ሴሽኑ አንደኛው ምክንያት እሱ ነው። ቫሊዴት አይዲያችሁን ቫሊዴት ማድረግ እንድትችሉ ቢያንስ ኦዲየንስ ጋር መውጣት የሚችል ነገር መስራት ስለሆነ ማለት ነው። ወይም ከስተመራችሁ ጋር ቼክ ማድረግ የሚችለው ነገር መስራት ስለሆነ ሶ ጌቲንግ ዩር ኤምቪፒ ላይቭ ላይ ሪል ዩዘሮችን እንዴት አኳየር ማድረግ ይቻላል? ጀስት ዌብሳይት ቢውልድ አድርጎ እንደዚህ ስታርታፕ ባይ ዘ ዌይ ደጎል የሆነ አይዲያ ላይ ጀነሬት ስታደረጉ ብዙ ጊዜ ሚስቴክን እኔ አሁን ፕሪቪየስ ፕሮጀክቶች ላይ ስፔሻሊ ፋውንደር መሆንን መጀመሪያ ላይ አካባቢ ስሞክር የሆነ ነገር ላውንች አድርጌ ፊድባክ ለማግኘት ስሞክር I was more focused about the investment in the ይሄ more this CEO of እንደዚህ ኤክስ ካምፓኒ ፋውንደር ኦፍ እንደዚህ ካምፓኒ ከመባል ጋር ነበር ሞር አታችድ የሚሆነው። ግን the most thing that matters is the solution in acquiring customers. especially አይዲያችሁን የምር ሰው ይፈልገዋል ወይ? ሰዎች የሚሰጧችሁ ፊድባክ ሞክሬው ነበረ በጣም አሪፍ ነው ግን ይሄ ቢስተካከል it was nice ምናምን የሚሉትን ፊድባኮች ማግኘት እና ከሰው ጋር ኢንተራክት ማድረጉ is the most የሆነ ደስ የሚለው ፓርት እሱ ነው። ስፔሻሊ ስታርታፕ ጆርኒያችሁ ላይ so the whole point is ፊድባክ የምታገኙበት ፕሮሰስ ማነስ አለበት። ለምሳሌ instead of spending almost a year by just building the startup and አንድ ወር ቆይቶ ፌል ከሚያደርግ ይልቅ ሳምንት ፈጅቶባችሁ ወይም ደግሞ ፕሮጀክቱን ላይቭ ለማድረግ ሳምንት ፈጅቶባችሁ ከሳምንት በኋላ ሪል ኢንተራክሽን ማግኘት ኢትስ ሞር የተሻለ ነው ማለት ነው። ሶ እንዴት ነው ሪል ዩዘር ማግኘት የሚቻለው የሚለውንም ነገር በቢዝነስ ኢሴንሻል ኮንሰፕቶችን ቅድም እንዳልኩት ላይሰንሲንግ ኤንድ ኮምፕላያንስም ላይ if you're in Ethiopia the licensing process is actually complicated. If you're a junior founder it's complicated without any investment, especially if you're bootstrapping, if you're trying to launch something with no money. ላይሰንስ ማድረግ ራሱ የሚጠይቀው ወጪ ስላለ አይዲያችሁንም ስፔሻሊ ኢትዮጵያ ውስጥ ሌጋሊ ሆኖ ቢዝነስን ቫሊዴት ማድረግ አስቸጋሪ ነው። when I say that ኦልሬዲ ላይሰንስ ለማውጣት ገና አይዲያችሁን እንኳን ቫሊዴት ሳታረጉት ሰው ለዚህ ሶሉሽን ይከፍላል አይከፍልም የሚለውን ነገር ቫሊዴት ሳታረጉ ወጪ ማውጣት አለባችሁ። ላይሰንሲንግ ፕሮሰስ አሁን ቀላል አይደለም። ለምሳሌ if you're looking for a PLC license the minimum capital for a PLC license is 15k ኢትዮጵያን ብር። ሶ ተማሪ ከሆናችሁ ገና እየጀመራችሁ ከሆነ ቀላል አይደለም ጀስት ለካፒታል እንደዚህ አይነት ብር ማውጣት። additional to that you need to have an office to have a business license. ቢሮ ከሌላችሁና ከአከራያችሁ ሰው ጋር ወይም ከቢሮ ባለቤት ጋር ውል ከሌላችሁ you can't have a business license additional to that. so በትንሹ መጀመር አይቻልም እውነት ለመናገር። if your idea is ያለ ክፍያ ቫሊዴት ማድረግ የምትችሉ ከሆነ it's better. ስቲል ወጪ ካለባችሁና if you need to get at least a little traction, especially if you need to have early stage ላይ መኒ ሜክ ማድረግ አለበት ብላችሁ የምታምኑ ከሆነ ፕሮጀክታችሁ ቫሊዴት ማድረግ አስቸጋሪ ነው የሚሆነው። ኢንዴፕስ እሱ ላይ ከመግባታችን በፊት እነሱንም ነገሮች በደንብ ላይሰንሲንግ ኤንድ ኮምፕላያንስ ላይ በደንብ እናያቸዋለን። then the most crucial part is social media presence. when you came up with an idea after build ካረጋችሁት በኋላ ላውንች ካረጋችሁት በኋላ እንዴት ነው ሰዎች ጋር መድረስ የሚችለው?
ሃው ካን ዩ ጌት ሶሻል ኢንተራክሽን፣ ከሰዎች እንዴት ነው ሪስፖንስ ማግኘት የምትችሉት የሚሉትንም ነገር በደንብ እናያለን እዚህ ላይ። ሶ ቢዝነስ ኢሴንሻልስ እያልን ያለ ነው እዚህ ላይ ምንድን ነው ኮር ኮንሰፕትስ ወይም ደግሞ ቢዝነሳችሁ በደንብ መሬት ላይ እንዲወርድና ትራይቭ ማድረግ እንዲችል ዋት ካይንድ ኦፍ ስትራቴጂስ ሹድ ዩ ዩዝ የሚለውን እንመልከት። the first one is partnership. when I say partnership, ስፔሻሊ ፋውንደር ከሆናችሁ ሌላ ፋውንደር አክሰስ ማድረግ፣ ሌላ ፋውንደር ዊዝ ሪሶርስ ማግኘት ኢትስ ጎይንግ ቱ ቢ ኢዚ። ሌሎች ቪዲዮዎችም ላይ ብዙ ጊዜ ሃይላይት አደርጋችኋለሁ። ኔትወርክ ማድረግ ያስፈልጋል። ኔትወርኪንግ ኢቬንቶች ላይ መሄድ፣ ፕሮግራሞች ላይ መሄድ፣ ሰዎችን ኮሚኒኬት ማድረግ። እነዚህ ብዙ ጊዜ ምንድን ነው እንደናንተ ላይክ ማይንድድ የሆኑ ሰዎችን ኮሚኒኬት እንድታደርጉ ይረዷቸዋል። ሶ ይህን ነገር ማድረጉ እናንተ ያላችሁ ሪሶርስ አለ። ለምሳሌ ኢፍ ዩር ፕሮግራመር ኦልሬዲ የፕሮግራሚንግ ስኪል አለ። ሶ ሌላ ፕሮግራሚንግ ስኪል ሳይኖረው ግን ምናልባት ፋይናንሻል ሪሶርስ ያለው ወይም ሌላ ሪሶርስ ያለው ሰው ጋር ኮሚኒኬት እንድትደራረጉ ይረዷቸዋል። እነዚህ ኔትወርኪንግ ኢቬንቶች የመሳሰሉት ማለት ነው። ሶ ፓርትነርሺፖችን አሎኬት ማድረግ። ዌን አይ ሴይ ፓርትነርሺፕስ ለምሳሌ ሰምዋን ዊዝ ላይሰንስ ሊሆን ይችላል። ሰምዋን ዊዝ እናንተ ሉክ እያደረጋችሁ ያላችሁትን ፋይናንሻል ሰፖርት ሊሆን ይችላል። ለምሳሌ ኦልሬዲ ፕላትፎርሙን ቢውልድ አድርጋችሁት ኤቭሪቲንግ ጨርሳችሁ ግን ላይቭ ለማድረግ የቪፒኤስ ወጪ ወይም ደግሞ የቢሮ ወጪ እንደዚህ አይነት ነገሮች ሊያስፈልጓችሁ ይችላል። ሶ ፋይንድ ሰማን ዊዝ ዳት ሪሶርስ። እናንተ የሌላችሁን ነገር ያለውን ሰው መፈለግ። እሱ ብቻ አይደለም፣ ኦልሬዲ ስራም ከጀመራችሁ በኋላ ፋይንድ ሰማን አብሯችሁ ሊሰራ የሚችል ሰው። ወይና የሰይ አብሯችሁ ሊሰራ የሚችል ሰው ለምሳሌ ተቋማት፣ ሌሎች ድርጅቶች ሊሆኑ ይችላሉ። እነሱም ከእናንተ ቫሊዩ የሚያገኙ ከሆነ እና አት ዘ ሴም ታይም እናንተም ደግሞ ከእነሱ ቫሊዩ የምታገኙ ከሆነ ዳትስ ዘ ሆል ፖይንት ኦፍ ስትራቴጂክ ፓርትነርሺፕ የሚባለው ነገር አለ አይደል? you will give something and they will get something. No, you will give something and you will get something in return. so ዊን ዊን የሆነ አይነት ሲቹዌሽኖችን መፍጠር ለሌሎች ድርጅቶች። ሶ ለምሳሌ ኢንትረስትሊ ላውንች ኢቨንት ሜቢ ኢፍ ዩ አር ኦልሬዲ አ ሰብስክራይበር the launch event of Interestly is already on my channel, so you can go and see that video. The launch event was held in Creative Hub at Mexico. I already have a strategic partnership with them when I was launching that project Interestly. Also the strategic partnership video is also on YouTube. You can go if you can go to my channel and you can watch that. ምንድነው ኦልሬዲ ከነሱ ጋር ስትራቴጂክ ፓርትነርሺፑ ሞር ለነሱ እንደ ፐብሊሲቲ እና ደግሞ አብሮ ክሬቲቭ ሃብ አንድ ፎርም የተደረገበትም ሪዝን ክሬቲቭ ኢንዱስትሪውን ሰፖርት ማድረግ ስለነበረ ፓርትነር ያደረግንበትና ስትራቴጂክ ፓርትነርሺፕ ሳይንም ያደረግንበት አንዱ ሪዝን እሱ ስለነበር ማለት ነው። ሶ ሜቢ አይታችሁም ከሆነ ላውንች ኢቬንቱ ላይ ቀረጻ ነበረ። ቀረጻውንም ሞር ከፓርትነርሺፕ ተፈልገው ስትራቴጂክ ፓርትነርሺፕ ለነሱ ፐብሊሲቲ አት ዘ ሴም ታይም ለኔ ደግሞ ቀረጻውንና ሞር ኦርጋናይዝ ማድረጉ ላይ ሰፖርት ተደራርገን ሳይን አድርገን ነበረ እሱም የተሰራውና ስቲል ዩ ካን ሉክ እንደዚህ አይነት ነገሮችን ፕሮጀክታችሁን ስትሰሩ ላውንች ኢቬንት አስፈላጊ ከሆነ ላውንች ኢቬንታችሁን ሄልድ የምታደርጉበት ቦታ መፈለግ፣ ምናልባት ሌሎች የሚያስፈልጓችሁ ሪሶርሶችም ካሉ ያንን ሪሶርስ ለእናንተ ፕሮቫይድ የሚያደርግ ኢን ሪተርን ሰምቲንግ የምትሰጡት ሰው መፈለግ። እነዚህ አይነት ነገሮች ኤምቪፒያችሁን ሾርትሊ ላውንች ማድረግ እንድትችሉና ላይቭ ማድረግ እንድትችሉ ይረዷችኋል። ስፔሻሊ ይሄ ቢዝነስ ፓርቱ ላይ ማለት ነው። if you're a founder, I'm sure you're going to be interested mostly in this part. ይሄ ቢዝነስ ዲሉን ማግኘት፣ ሄዶ ሰዎችን አፕሮች ማድረግ፣ እሱ ፓርት this part is the most engaging part as a founder. so ቢዝነስ ዲሎች፣ ፓርትነርሺፖች፣ ክላይንቶች እነሱ ማግኘቱ ላይ spend most of your time. so አንደኛው ኤምቪፒያችሁን ኢን ሾርት ፔሪድ ኦፍ ታይም ላይቭ እንድታደርጉ የሚረዳችሁ ነገር ይሄ ነው። ቅድም እንዳልኩት ስትራቴጂክ ፓርትነርሺፖችን መፈለግ ሊሆን ይችላል። ለምሳሌ ቅድም እንዳልኩት ላውንች ኢቬንቱን በራሳችሁ ማዘጋጀት ምናልባት 1 ወር የሚፈጅባችሁ ከሆነ
ላውንች ኢቬንቱን አብሯችሁ በ5 ቀን ውስጥ ወይም በ10 ቀን ውስጥ ሊያዘጋጅ የሚችል ኢን ሪተርን ከእናንተ ሰምቲንግ ማግኘት የሚችል ሰምቲንግ ስል ኢትስ ናት ኦንሊ ፋይናንሻል ለእነሱ ፕሮሞሽን ልትሰሩ ትችላላችሁ ሳይታችን ላይ ወይም ደግሞ ሰምቲንግ ሶ ዊን ዊን የሆነ ሲቹዌሽን መፍጠር የምትችሉበትና የእናንተን ፕሮዳክት ላይቭ ማድረግ የምትችሉባቸው ሚንሶች ዩ ካን ክሬት ማለት ነው። ኤንድ the second thing is when you consider getting your MVP live is licensing and compliance. ቅድም እንዳልኩት the licensing process of the Ethiopian business infrastructure is not easy. I don't know if you've heard about this, but there's a new proclamation, startup proclamation. መሬት ላይ አልዋለም ግን ቢዝነሶች ታክስ ፍሪ ስፔሻሊ ስታርታፖች ታክስ ፍሪ ራን ማድረግ የሚችሉበት እና ምንድነው በአማርኛው የታክስ ፎይታ የሚባለው አይነት ነገር አግኝተው አርሊ ስቴጅ ትራይቭ ማድረግ የሚችሉበት ሚንስ ኦልሬዲ ህጎች ጸድቀዋል፣ ግን አምናት ሹር አፕሊኬብል አይደሉም ስቲል እሱን የሚሆኑ ይመስለኛል። ግን ስቲል ምንድነው ዩ ኒድ አ ቢዝነስ ላይሰንስ ስቲል እንደ ስታርታፕም ኮንሲደር ለመደረግ ሌጋል ኤንቲቲ ተብሎ በመንግስት ደረጃ ኖቲፋይ እና አዌርድ መሆን አለባቸው። ስቲል ኦልሬዲ ላይሰንስ ሊሆን ኦርጋናይዜሽን መሆን አለባችሁ። ስቲል ዴር አር ኦፕሽንስ። ቅድም እንዳልኩት ላይሰንስ ላያስፈልጋችሁ ይችላል። ባይ ዘ ዌይ አይ ዶንት ሪኮመንድ ዩ ቱ ሃቭ አ ላይሰንስ። ፕሪቪየስሊ የፒኤልሲ ላይሰንስ ነበር ከሌሎች ፓርትነሮች ጋር ያወጣ ነው ላይሰንስ እና ኦልሞስት ዊዝ አመት ከግማሽ አካባቢ በዜሮ ሪፖርት ተደርጎ ነው የገባውና ለመዝጋትም በጣም ለመመለስ ፍቃዱን ከማውጣቱ በላይ ኢትስ በጣም ኮምፕሊኬትድ ላይሰንሲንግ ፕሮሰስ። አም ናት ሪኮመንዲንግ ዩ ስፔሻሊ ኢፍ ዩር ኤ ሶሎ ፋውንደር ፕሮጀክቱን ብቻችሁን ከሆነ የምትሰሩት አይ ዶንት ሪኮመንድ ዩ ቱ ሃቭ አ ላይሰንስ። ምክንያቱም ገና አይዲያችሁን ቫሊዴት ለማድረግ ሂውጅ ሪስክ ነው የምትወስዱት ላይሰንስ ስታወጡ፣ ቅድም እንዳልኩት ማለት ነው። ምክንያቱም የምር ችግሩን እየፈታው ነው አይደለም የሚለውን ነገር በትችሉ አይዲያ ስቴጅ ላይ በደንብ ፊገር አውት ለማድረግ ቅድም እንዳልኩት ሰዎች ይጠቀሙታል አይጠቀሙትም፣ ችግራቸውን ይፈታል አይፈታም የሚለውን ነገር ኢቭን ለዚህ ነገር ይከፍላሉ አይከፍሉም የሚለውን ነገር ቅድሚያ ቫሊዴት ማድረግ ያስፈልጋል። ሶ ክፍያ የሌለው ነገር ከሆነ እንዳልኳችሁ ለምሳሌ ሰሞኑን ምናልባት ቴሌግራም ወይም ሊንክዲን ፖስቶች ላይ if you have seen the posts I've posted there, the current project of mine is called Warafa. It was a Telebir mini app. So on that specific project I was forced to have a license. እንደዚህ አይነት ክፍያ ፕሮሲጀሮች ካሉት ፕሮጀክታችሁ ለምሳሌ በቴሌብር ሰዎች የሚከፍሉበት ኦፕሽን ካለ፣ ከባንክ አካውንታቸው የሚከፍሉበት ኦፕሽን ካለ there's always a chance ማለት ነው እሱን ነገር አኩዌር ማድረግ ወይም ላይሰንሱን መያዛችሁ ክሪቲካል ሊሆንባችሁ ይችላል። ግን if there is a way if there is a way already አይዲያችሁን ቫሊዴት ማድረግ የምትችሉበት early stage ላይ it's going to be በጣም የተሻለ ኦፕሽን ነው የሚሆነው ለእናንተ ላይሰንስ ሳታወጡ አይዲያችሁን ቫሊዴት ማድረግ ብትችሉ ማለት ነው። try to ask someone maybe አይዲያ ስቴጃችሁ ላይ ፕሮቶታይፕ ዲዛይን አድርጋችሁ you can go to ፖቴንሻል ከስተመሮች ናቸው ወይም ፖቴንሻል ተጠቃሚዎች ናቸው ብላችሁ የምታስቡት ሰዎች ጋር I was building እንደዚህ አይነት አፕ እና ይሄ ችግር ካለብህ እንደዚህ ይፈታዋል ወይ ብሎ ሪኩዌስት ማድረግ፣ ሰርቬይ መስራት፣ ሪሰርች መስራት። ምናልባት ፕሮጀክታችሁ ቢቱቢ ከሆነም ቢዝነሶች ጋር ሄዳችሁ እንዴት ነው ይሄ ነገር ችግሩን ይፈታዋል ወይ፣ መፍታት ብቻ ሳይሆን ለመክፈልም ፈቃደኛ ናችሁ ወይ፣ እንደዚህ አይነት ነገር ትገዛላችሁ ወይ የሚለውንም ነገር at the same time በደንብ ሪሰርች ማድረግ ያስፈልጋል። ሶ ይሄኛው እንዳልኳችሁ ነው ላይሰንሲንግ ፕሮሰስ ላይ ስትሄዱ ብዙ ነገሮችን ማቅለል ይችላል። ኦልሬዲ አይዲያችሁ ቫሊዴትድ ከሆነ ኢትስ ኦኬ ላይሰንስ ቢወጣ ማለት ነው። ስለዚህ ላይሰንሲንግ ፕሮሰስ ያው ሜቢ ዲቴይሉ ላይ መግባቱ ኢትስ ጎይንግ ቱ ቢ ኮምፕሊኬትድ፣ ግን ሜቢ ፓርትነር ማድረግ የምትችሉ ከሆነ try to find someone with the license that can provide you with their license and maybe you can give equity። እንደዚህ አይነት ኦፕሽኖች ካሏችሁ እሱን መፈለግ። አዘርዋይስ ደግሞ ላይሰንስን የምታወጡ ከሆነ ሞስት ወርኬብል የሆነ አይነት ኦፕሽን መውሰድ። ለምሳሌ ሶሎ ፕሮፕራይተርሺፕ ከሆነ በግላችሁ ብቻ ከሆነ የምትሰሩት ሪስኮቻችሁን ኤርሊ ስቴጅ ሪስኮችን ሚኒማይዝ አድርጋችሁ ስቲል ላይሰንሱን የምታወጡበትን ሚንስ መፈለግ። አክቹሊ ይሄ ይሰራል የሚባል ነገር የለም ምንም አይነት ስታርታፕም ላይ ሳይሆን ጀነራሊ ቢዝነስ ላይ
ይሄ ይሰራል ይሄን አድርጉ ማለት it's not going to be workable always የሚሰሩት ነገሮችን ለእናንተ ፊገር አውት ማድረግ ይኖርባቸዋል። ሶ ስፔሻሊ ይሄ ላይሰንስ አካባቢ ላይ ሞር ሌጋል ሪስኮች ያሉት ቦታ ላይ ወይም እዛ ዲሲሽን ላይ ስትደርሱ ስቲል ሚቲጌት ማድረግ የምትችሏቸውን በኦፕሽኖች ሉክ ማድረግ ቅድም እንዳልኩት ምናልባት ኦልሬዲ ቢዝነስ ኢሴንሻሎች ላይ ፓርትነርሺፕን አንስቻለሁ። ሶ ምናልባት ላይሰንሲንግ ፓርቱን ሚቲጌት ለማድረግ ወይም ሪስኩን አቮይድ ለማድረግ ሜቢ ሰምዋን ዊዝ ደ ፋይናንሻል ሪሶርስ ፓርትነር ልታደረጉ ትችላላችሁ። ሜቢ ዩ ጌቭ ደም ኢኩዊቲ ወይም ሰምቲንግ ን ምናልባት እነሱ ፋይናንሻል ከቨሬጅ እና ኦቨርሄድ ከቨሬጆችን ከቨር አድርገው ፓርትነር አድርጋችሁ ኦፊስ የምትከራዩበት ኢንቨስትመንት የምታገኙበት ሚንስ ካለ በእናንተ በኩል ያለውን ሪስክ ሚኒማይዝ ማድረግ ያስፈልጋል ማለት ነው። ላይሰንሲንግ ፕሮሰስ ዴር አር ሜኒ ቪዲዮስ እሱን ሾው የሚያደርጉ ስፔሻሊ አሁን ኦንላይን ስለሆነ there's no need ይሄ መጀመሪያ ይሄ ቦታ መሄድ አለባችሁ የሚለውን ነገር ሃይላይት ማድረግ but if you think that's essential for you maybe later Q&A question ላይ ሃይላይት አድርገን ማንሳት እንችላለን እነሱን ፖይንቶች። then the last one getting your MVP live ላይ social media presence ነው። when I say social media presence everyone is using social media nowadays አይደል? ቲክቶክ ላይ ኢንስታግራም ላይ ፌስቡክ ላይ ኢቨን እዚህ ዩቲዩብ ላይ I'm sure most of you discovered if you know my previous projects Interestly, maybe Warafa, maybe Linklog, if you know those projects you know the projects or you heard the projects because I posted about the startup or about the project on social media, right? Maybe Interestly, the launch event got about mostly the launch event got over 20k views here on YouTube and over 2000 people have checked the platform using the YouTube video. I mean አብዛኛው ሰው ፕላትፎርሙ ላይ ዩቲዩብ ላይ ቪዲዮ ላውንች ከተደረገ በኋላ ወደ 2000 ሰው አካባቢ ፕላትፎርሙ ላይ ሬጂስተር አድርጓል ኢንተረስትሊ ላይ ማለት ነው። ኢትስ ቢኮዝ አቬሌብል ስለሆነ ነው። ሶሻል ሚዲያ ላይ እንደዚህ የሚባል ነገር አለ ሶ ቼክ አድርጉት የሚለውን ነገር ሊስት አውት ስላደረግኩኝ ነው። ሶ ሶሻል ሚዲያ ፕሬዘንሳችሁ ኢትስ ደ ሞስት ክሪቲካል እና ክሩሻል ፓርት ስፔሻሊ ስታርታፕ ስቴጅ ላይ ይሄ አይዲያችሁ ይሄ ይሰረቃል የሚለው ነገር ላይ እኔ አላምንም። ኢንዲፔንደንትሊ በግል አይዲያ ኢዳዝንት ማተር ቅድም ብያችኋለሁ። ቴክኖሎጂውም አይዲያውም ኢዳዝንት ማተር ኢትስ ሞስትሊ ኢትስ አባውት ኤክስኪዩሽን። ችግሩን የፈታችሁበት ወይ እሱ ነው ማተር የሚያደርገው። ሶ ቅድም እንዳልኩት አይዲያችሁን ለሰዎች ሼር ማድረግ ሜቢ ፕሮቶታይፕ ስቴጅም ላይ እኮ ሊሆን ይችላል። ምናልባት ዌብሳይቱን ገና ቢውል አላደረጋችሁትም ወይም ላውንችም አላደረጋችሁትም፣ ግን ገና አይዲያ ስቴጅ ላይ ያላችሁ ፕሮቶታይፑን ሰርታችሁ ወይም ፊግማ ላይ ዲዛይን ያደረጋችሁትን ወይም የሳላችሁትን ዲዛይን you can share to people and ask for their feedback። እንዲህ አይነት ፕሮጀክት አለ ፕላትፎርሙ ላይ ሄደህ እንደዚህ ስታደርግ ይህን ሪስፖንስ ይሰጣል ሶ ችግሩን ይፈታል ወይ የሚለውንም ነገር ለሰዎች አይዲያ ስቴጅም ላይ በደንብ ሪሰርች መስራት እንደሚያስፈልግ ሃይላይት አድርጌያለሁ ቅድም። ሶ you can check that እና ሶሻል ሚዲያም ላይ ፊድባክ ለማግኘት ወደ ኋላ አትበሉ። ሼር ዩር አይዲያ ዊዝ ፒፕል፣ ሼር ዩር አይዲያ ዊዝ ቢዝነስስ። ቀድማችሁ ኤርሊ ስቴጅ ትራክሽንም ለማግኘት ሞክሩ። ቀድም እንዳልኩት አይዲያ ስቴጅም ላይ ፖስት ማድረግን አትፍሩ። ምክንያቱም ስቲል አይዲያ ስቴጅም ላይ ከሰዎች ፊድባክ እንድታገኙ ይረዳችኋል። the whole point ቅድም ብያለሁ አይደል? አይዲያችሁን early validate ማድረግ ነው the whole point of MVP instead of wasting your time 1 ዓመት 2 ዓመት አንድ ፕሮጀክት እየገነባችሁ ወይም እየሰራችሁ ከማጥፋት ይልቅ ወይም አይዲያውን ይዛችሁት ከማጥፋት ይልቅ early stage ከሰዎች ፊድባክ እና ሪስፖንስ የምታገኙባቸው ሚንሶች ፋሲሊቴት ማድረግ ነው MVP የሚለው ኮንሰፕትም አቬሌብል የሆነበት ምክንያት ማለት ነው። ሶ አይዲያችሁን ሼር አድርጉ በደንብ ለሰዎች ቴሌግራም ላይ። ምናልባት ለራሱ ዴዲኬትድ የሆነ ፔጅ ክሬት ማድረግ ላይኖርባችሁ ይችላል፣ ግን አስክ ፎር ፒፕል ፎር ዴር ኦፒኒየን ዋት ዱ ዩ ቲንክ የሚለውን ነገር ፎር ኢንትረስትሊ ቢልድ ከማድረጌ በፊት ቪዲዮ ኮንፈረንስ ሪኩዌስት እያደረግኩኝ ሁሉንም ሰዎች እጠይቅ ነበር። ለምሳሌ ይህንን ፕሮጀክት ኤግዛምፕል ከወሰድን ዋት ዱ ዩ ቲንክ እንዲህ ላይቭ ቻት ነው ሶሉሽን የሚያደርገው ኔትወርክ ለማድረግ አሪፍ ነው ወይ ብላችሁ ታስባላችሁ? ምንድን ነው ችግሩ የሚለውንም ነገር በደንብ ሪሰርችም ለማድረግ ሞክሬያለሁ እና አይዲያችሁን ሼር ለማድረግ ዶንት ፊር።
ሶሻል ሚዲያ ፕሬሰንስ ኢዝ ደ ክሪቲካል ፓርት። ሰዎች ስለ እናንተ ኤግዚስት እንደምታደርጉ ሊያውቁ ይገባል። ዋት ሶሉሽን አር ዩ ሰርቪንግ፣ ዋት ፕሮብሌም አር ዩ ሶልቪንግ አት ደ ሴም ታይም የሚለውን ነገር ሰዎች ሊያውቁ ይገባል። ሶ ዋት ካይንድ ኦፍ ሶሻል ሚዲያ ሹድ ዩ ዩዝ የሚለውን ለምሳሌ ፐርሰናሊ ኢፍ ዩ አር ኦልሬዲ ሰብስክራይብ ቱ ማይ ቻናል፣ እዚህ ቻናል ላይ ለምሳሌ ጆርኒ ነው ሼር እያደረግኩ ያለሁት አይደለ። ሞስት ኦፍ ማይ ቪዲዮስ አር ፕሮጀክት ቢልድ ሳደርግ ስታርቲንግ ፍሮም ዜሮ ጀምሮ ከስክራች ጀምሮ ያለውን ነገር ሼር ነው እያደረግኩ ያለሁት። ሶ ዳት ፖይንት ኢዝ ቱ ጌት ኤርሊ ትራክሽን ማለት አይዲያዎቻችሁንም ቫሊዴት ለማድረግ ማይ ፖይንት ለምሳሌ ዩቲዩብ ላይ አንድ ሼር ከማደርግባቸው ሚንሶች ውስጥ ኢትስ ቢኮዝ አይዲያው ቫሊዩ አለው ወይስ የለውም፣ ተቀባይነት አለው የለውም የሚለውንም በደንብ ቫሊዴት ለማድረግ ስለሆነ ማለት ነው። አት ደ ሴም ታይም ደግሞ ሶሻል ሚዲያዎችን ስትመርጡም ኦዲየንስ ፒክ ማድረግ ይኖርባቸዋል። ለምሳሌ ኢፍ ዩር ሉኪንግ ፎር ኢንቨስተር፣ ፕሮጀክት ኢንቨስተር ያስፈልገዋል ወይም ደግሞ ኤርሊ ስቴጅ ፓርትነሮች ያስፈልጉኛል ብላችሁ የምታስቡ ከሆነ ለምሳሌ ሊንክዲን ኢዝ ደ ፕሌስ። ብዙ ፕሮፌሽናሎችን አክሰስ ማድረግ የምትችሉት ሊንክዲን ላይ ነው። ሶ ሊንክዲን ላይ ሄዳችሁ ሾርት ቪዲዮ ልትሰሩ ትችላላችሁ። ለምሳሌ ሀያም እንደዚህ ሚስተር ኤክስ እንደዚህ በጣም ብዙዎቻችን የምንቸገርበት ፕሮብሌም አለ፣ በዚህ ዌብ ሶልቭ ስላደረግኩት እንዲህ ብላችሁ ዲሞንስትሬት እያደረጋችሁ ሊሆን ይችላል ፕላትፎርማችሁን፣ ወይም አይዲያችሁን ብቻ ሼርም እያደረጋችሁ ሊሆን ይችላል። ሜይ በአይዲያ ስቴጅ ላይ ከሆነ ማለት ነው። ሶ ፕሮፌሽናሎችን ከሆነ ኤክስፔክት እያደረጋችሁ ያላችሁት ኤርሊ ስቴጅ ኦዲየንስ ፕሮፌሽናሎች፣ ቢዝነሶች፣ ኢንቨስተሮች ናቸው ብላችሁ ከሆነ የምታስቡት ሊንክዲን ኢዝ ደ ፕሌስ። አይ አሹር ዩ ስፔሻሊ ኢንቨስተርስ፣ ሌሎች ምናልባት አናዘር ቢዝነሶች ደ ፕሌስ ዳት ዩ ፋይንድ ፕሮፌሽናልስ ኢዝ ሊንክዲን። እንዳልኩት ምናልባት አይዲያችሁ በጣም ትራይቪንግ የሆነና አሪፍ የሆነ ነገር ሪል ፕሮብሌም ሶልቭ የሚያደርግ ከሆነ ሰዎችን ሄዳችሁ መጠየቅ አይጠበቅባችሁም። ራሳቸው የሚያደርጉላችኋል። እንደዚህ አሪፍ ነው፣ እንደዚህ በርቱ አይነት ሬስፖንሶችንም ምናልባት ክሪቲክስም ሊሆን ይችላል። ይሄ እንዴት ነው ሶልቭ የሚያደርገው እንዲህ ቢሆን ነበር የሚለውንም ልታገኙ ትችላላችሁ። ሶሻል ሚዲያዎች ላይ በደንብ ፕሬሰንስ ሊኖራችሁ ይገባል። ቅድም እንዳልኩት ኢፍ ዩ አር ሉኪንግ ፎር ቢዝነስ ፕሮፌሽናልስ ጎ ቱ ሊንክዲን። ኢፍ ዩር ኦዲየንስ ኢዝ ሜይ ቢ ወጣት ከሆነ አክሰስ ማድረግ የፈለጋችሁት፣ ለምሳሌ ሶሉሽናችሁ ከኮንቴንት ክሬሽን ጋር የተያያዘ ከሆነ ለምሳሌ ለኮንቴንት ክሬተሮች የሚሆን አይነት ፕላትፎርም ቢሆን የሰራችሁት፣ ወይም ደግሞ በደንብ ወጣቱን ከሆነ አክሰስ ማድረግ የፈለጋችሁት ጎቱ ኢንስታግራም አድቨርታይዝ ለማድረግ ለምሳሌ ሰርቪሳችሁ ቨርቹዋል ካርድ የሚሸጥ ሰርቪስ ነው እንበል። ሶ ልትሄዱ የምትችለው ኢንስቴድ ኦፍ ሊንክዲን ኢንስቴድ ኦፍ ጎይንግ ቱ ዩቲዩብ ኢንስታግራም ላይ ነው። ሶ ኦዲየንሳችሁ የት እንዳለ በደንብ ማወቅም ያስፈልጋል። አት ደ ሴም ታይም ሞስት ደግሞ የምትፈልጉት ወይም ደግሞ ለምሳሌ የሰራችሁት ኢኮሜርስ ፕላትፎርም ዴሊቨሪ ያለው ኢኮሜርስ ፕላትፎርም ቢሆን ዋን ፕሌስ ዳት ዩ ሹድ ጎ ኢዝ ፌስቡክ። ፌስቡክ ላይ ሰዎች በደንብ ሞር ፊዚካል ማቴሪያሎችን አክሰስ ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። ሶ ኦዲየንሳችሁ የት እንዳለ አይደንቲፋይ አድርጋችሁ ሶሻል ሚዲያ ላይ ናት ኦንሊ ላውንች ካደረጋችሁ በኋላ ሳይሆን በፊት ከማድረጋችሁን በፊት ኤርሊ ስቴጅ ትራክሽን ለማግኘት ኢትስ ቤተር ፕሌስ ማለት ነው ሶሻል ሚዲያ ላይ። አት ደ ሴም ታይም ላውንች ካደረጋችሁ በኋላ እዚህ ስቴጅ ላይ ከደረሳችሁ በኋላ ዩ ካን አይትሬት። ቅድም እንዳልኩት ኦልሬዲ ዴቨሎፕመንት እና ፕሮዳክሽን ስቴጅ ላይ አይተሬት ማድረግ ኢትስ ናት ሪኮመንድድ አትል። ምክንያቱም ስቲል እየሰራችሁ ኦፕቲማይዝ ፊቸር ላይ ፊቸር የምትጨምሩ ከሆነ ገና ሰዎች ላይ ሳይደርስ ብዙ ኮምፕሊኬሽኖች ሊያጋጥሟችሁ ነው። ስለዚህ ኤርሊ ስቴጅ ላይ ላውንች አድርጋችሁ ላይቭ ከሆናችሁ በኋላ ሪል የሆኑ የሰዎችን ኢንተራክሽን ዴር ሪስፖንስ ኤቭሪቲንግ እየሰማችሁ አይትሬት እያደረጋችሁ ቨርዥን 1 ቨርዥን 2 ቨርዥን 3 ይሄ ፊቸር ጨምረናል ቼክ አድርጉት። ምናልባት በኢሜይልም ትራክ የምታደርጉ ከሆነ ኢሜይል ማርኬቲንግ ኦፕሽኖችን የምትጠቀሙ ከሆነ ዳት ዌይ ትራክ እያደረጋችሁ ኦፕቲማይዝ እያደረጋችሁ መቀጠል ይቻላል ማለት ነው። ሶ ዶስ 3 ሴክሽንስ አር ሞስትሊ ከ3 ፕሮጀክቶች በኋላ አይ ኦልዌይስ ቢልድ ዲስ ዌይ። ምናልባት ኢምፕሊሜንቴሽኑን በደንብ ማየት ከፈለጋችሁ the second previous project was launching a specific project called Linklock within 24 hours. I came up with the idea, then I built the front end and back end in one midnight. In one night, then I launched the project in the morning. Then I posted
the video, uploaded the video on the next day here on YouTube. So the whole journey is there. Maybe in the reference መጠቀም ካስፈለገ እሱን ቼክ ማድረግ ይቻላል። ያው ለእናንተ ደግሞ ወርክ የሚያደርገውም ነገር ደግሞ ሞር ፋይንድ ማድረግና ምንድነው አፕዴት ማድረግም አስፈላጊ ነው። ምክንያቱም ቅድም እንዳልኩት ለምሳሌ ኢፍ ዩ አር ገና እየጀመራችሁ ከሆነ ምናልባት በ3 ቀን ሙሉ ለሙሉ ኤምቪፒውን ላውንች አደርጋለሁ ብላችሁ ፕላን ማድረጉ በፕላናችሁ መሰረት እንዳትሄዱ ሊያደርጋችሁ ስለሚችል ኢትስ ሞር ኦፍ ረጅም ጊዜና ደጋግማችሁ የምታደርጉት ነገር ከሆነ you're going to get good at it. so በደንብ መደጋገም አምናት ሴንግ ስታርታፑን መደጋገም ማለቴ ሳይሆን ሜቢ ይሄኛው ፌል ሊያደርግ ይችላል፣ ሌላኛውን መሞከር ዴን early stage ላይ ገና አይዲያ ስቴጅ ላይ ሪሰርች ስታደርጉ ፌል ሊያደርግ ይችላል። ዴን ሌላ ነገር መሞከር ሰርድ ፕሮጀክት ፎርዝ ፕሮጀክት እያላችሁ በደንብ ራሳችሁንም ይሄ ስታርታፕ ላይ ኮንፊደንስ እንዲኖራችሁ ማድረግ ይቻላል ማለት ነው። so those are the 3 sections. so the next one is going to be ቅድም ሃይላይት ያደረግናቸውን 3 ሴክሽኖች አየን። so the next የሚሆነው Q&A ሴሽን ይኖረናል ማለት ነው። ቅድም ሃይላይት እንዳደረግኩት ምናልባት እስካሁን የነበረው ሴሽን ላይ regarding tech questions ካሉ what kind of tech stacks should you leverage for your specific project, what kind of production methods and strategies should you use, and also if you have a question on the monetization ላይ እንዴት monetize ላድርግ ምናልባት ከቢዝነስ ላይሰንስም ጋር ቅድም ሃይላይት ስላደረግኩት ምናልባት እነሱ ሴክተሮች ላይ ጥያቄዎች ካሉ including startup strategies ላይ feel free to write down on the comment አሁን ላይ። ስለዚህ Q&A ሴሽን ነው የሚሆነው አሁን ማለት ነው። I think 1 hour አልፈናል፣ ግን Q&A ሴሽን ላይ ያለነው አሁን you can ask on the comment section any ጥያቄዎች ካሉ እኔ መመለስ የምችላቸው ጥያቄዎች ስፔሻሊ regarding my experience ማለት ነው እስካሁን የነበሩት ፕሮጀክቶች ላይ እናንተም currently ያጋጠሟችሁ ያሉ ነገሮች ካሉ regarding the technology that you use, regarding the monetization ቅድም highlight እንዳደረግኩት including the strategies ማለት ነው። ምናልባት ጥያቄዎች ካሉ write down on the comments። እስከዛ ድረስ ምናልባት ጥያቄዎቹን ጻፉ፣ ግን we can recap ማድረግ እንችላለን the whole thing. The whole point is shipping MVPs fast in short period of time. በአጭሩ አይዲያችሁን ቫሊዴት ማድረግ ነው ፖይንቱ። so build fast ስንል ቅድም ሌቨሬጅ እንድታረጉ ሃይላይት ያደረግናቸው ምን አይነት ሌቨሬጅ ቴክኖሎጂዎችን ምን አይነት ስታኮችን ሌቨሬጅ ማድረግ አለብን የሚለውን ሃይላይት አድርገናል። so ፋስት አንድን ፕሮጀክት አይዲያ ላይ እንዴት አይዲያ ስቴጅ ላይ በደንብ ሊስት ዳውን ማድረግ እንችላለን፣ ፊቸሮችን ራይት ዳውን ማድረግ፣ ቢልድ ፕላን ማውጣት የሚሉትን ነገሮች ሊስት ዳውን አድርገናል። so that's one way to build faster. then the second one is development in production ላይ ምን አይነት ኦፕሽኖችን መጠቀም ይኖርብናል ወይም ደግሞ ምን አይነት ስትራቴጂዎችን እና ኦፕሽኖችን ሌቨሬጅ ማድረግ ሞር ስፒድ አፕ እንድናደርግ ፕሮሰሱን ይረዳናል የሚለውንም at the same time አይተናል። then AI መጠቀም ላይ at the same time vibe coding then ዴቨሎፕመንት ፕሮሰሳችንን እንዴት ስፒድ አፕ ማድረግ እንደሚችልም ሃይላይት አድርገናል እሱ ላይ። then ፐርፌክሽንም ኤክስፔክት ማድረግ እንደሌለብን ማለት ፕሮጀክቶቻችሁ ጀስት ቤዚክ ፊቸር እና ፕሮብሌሙን ሶልቭ የሚያደርግ ነገር እስከሆኑ ድረስ you can just ላውንች አድርጋችሁ አይትሬት እየተደረገ ያለውን ነገር ከሰዎች ፊድባክ እየወሰዳችሁ ማየት እንደሚቻልም ሃይላይት አድርገናል። ጥያቄዎች ካሉ ኮሜንቶች ላይ ጻፉ። ኦልሬዲ ሴሽኑ ስላለቀ አሁን ሪካፕ እያደረግን ነው። so maybe regarding startup, maybe your project generally technical ወይም ደግሞ ቴክ ስታክ ነክ ጥያቄዎችም ሊሆኑ ይችላሉ። so ጥያቄዎች ካሉ feel free to write down. so this is the recap. so if you haven't subscribed to the channel yet, subscribe ማድረግ እንዳትረሱ እዚህ ላይ and also make sure to watch the previous videos ቻናሉ ላይ ያሉትንም especially if you are a founder ወይ ፕሮግራመርም ከሆናችሁ this is the best channel. ከዚህ በፊት over 3 projects እዚህ ላይ ላውንች እያደረግኩኝ ሼር አድርጌያለሁ። I have shared the
development process, the programming, the production and also the launch eventም ጭምር ሼር አድርጌያለሁ ቻናሉ ላይ። አሁን ላይም በቅርቡ ላውንች የሚደረግ ፕሮጀክት አለ። I'm also recording the journey of the building and the development and the production process of this project. So I'm going to also share the development project, the journey of this specific project. If you haven't subscribed to the channel, also as I mentioned earlier, make sure to subscribe. And also you can join my Telegram channel. I'm going to share the link of my Telegram channel here on the chat section. I guess you don't have any questions regarding the session, so I'm going to assume there are no questions. I'm about to end the session, so if you have any questions, feel free to ask. Okay. Okay, so thanks for attending, everyone. I guess there are no questions, right? Okay, let me close the session here. So thanks for watching, thanks for attending the session, everyone. I will try my best to have another session on the upcoming weeks. So if you have any comments, maybe I'm not sure if my streaming software is not working. I'm not seeing any questions yet. So if you have any questions, you can ask me on my Telegram. My Telegram channel is linked on my YouTube channel, so you can DM the questions for me. So thanks for attending, everyone. If you haven't subscribed yet, make sure to subscribe the channel. I'm going to also share my upcoming journeys of launching my current projects soon. So stay tuned. Thanks for attending the session.